አንድ ሰው አድርጎት ከተለወጠ why not me እኔ ለምንድን ነው ማላደርገው ይሄ ነገር ቆይ ምንድነው እኔ SMM ጀመርኩ ሶሻል ሚዲያ ማኔጅመንት he is one of the top forex traders ከዛ ተዘጋብክ the first $100 ዲፖዚት አደረኩ እኔ እንደዚህ አይነት ሰው አለ እንዴ ኢትዮጵያ ውስጥ ላለው ሚሊዮን ብቻ ነው የሚያወጡት ኢንስፓየር አድርገው ነበር በዛ ጊዜ ወደዛ እንድንገባ ያ ድሮ ጻን ያለው ሳይንቲስት መሆን ብንፈልገው what did you ምንድነው ምን አረክበት በዛ ገንዘብ 50 ሚሊዮን አስመጥቼ ቃ ፌል ያደረገበት ትሬድ አለ $5000 በዚህ አይደለም በዚህ ሄድ ይላል እዚህ ያለው ሞቲቬሽን ይለያል ጤና ይስጥልኝ Home Away from Home ፖድካስት ከብዙ ወራቶች በኋላ ተመልሷል ዛሬ ስንመለስ እንግዲህ በስፔሻል ኤፒሶድ ነው የተመለስነው ላለፉት አንድ አመት ከአምስት ወር ከዛ በላይም ሰብስክራይበሮቻችን ሪኩዌስት ያደርጉትን የነበረው ገስት ነው ይዘን የመጣ ነው he is one of the top forex traders እና አብዛኞቹም ታውቁታላችሁ ይዘንላችሁ የመጣው ዛሬ ኤክሲ ስናይፐር ነው ኤክሲ እንኳን ደህና መጣ እንኳን በሰላም ቆያችሁ እንኳን ደህና መጣልን ፋሪስ መጨመሩ ነገር አለ ስለጠፋንበት ስለዚህ ኤፒሶድ አይ በእንግዶቻችን እንከሳቸዋለን the only things ግን almost ከአንድ አመት ከምናምን በላይ ነው ስንፈልግ የነበረው አንተን ማግኘት መቻላችን ትልቅ ነገር ነው ያ ረጅም ጊዜ ሆነ አይደል እንዴ ረጅም ጊዜ ማግኘት ከባድ ነበር ያ ግን ለእናንተስ ማንነው ነገር የለም ይዘነው መተናል ኮምፐንሴት አድርገናል ብለን እናስባለን ሶ ኤክሲ እንግዲህ ዛሬ ከታች ጀምሮ ነው የምንጀምረው ከስር መሰረቱ ነው ሶ እድገት እንዴት እንደነበረ ቻይልድሁድን ባክግራውንድን ከየት እንደመጣ ኤቭሪቲንግ ዲቴይል ለሰብስክራይበሮቻችን አሚን ያ ኦኬ በዚህ ፖድካስት ላይ አክብራችሁ ስለጠራችሁ እኔም አመሰግናለሁ እናመሰግናለን በመጨመር ኦኬ ወደ አኑር እንዴት ነበር አስተዳደጉ ለሚለው የተወለድኩት አዲስ አበባ ነው ያደግኩት ደግሞ አዳማ ነው ያው እድገቴ ላይ እንደማንኛውም ኢትዮጵያዊ ኳስ ተጫውተን እንደዛውም ብዙ ነገሮች ላይ ተሳትፌ ያደግኩት ግን ያው ኦልሞስት ከ10 አመት በኋላ ወይም ደግሞ ከ5 ክፍል በኋላ ነገሮች ላይ መሳተፍ ጀምሬ ነበር እንደዚህ የፈጠራ ስራዎች ላይ ሚዲያዎች ላይ የዛኔ ትንሽ ኮምፕሊትሊ ከሞር ከመጫወቱ ይልቅ የተወሰነ ስራዎች ላይ ማተኮር የጀመርኩባቸው ታይሞች ነበሩ በሰዓቱ የፈጠራ ስራዎችን እንሰራ ነበር ጓደኞቼ ጋር እንደዛውም ኤግዚቢሽኖች ላይ አቀርበን አሸናፊም ነበርን በሰዓቱ ያ ማለት አምስተኛ ክፍል ነው ያልከኝ እስከ አምስተኛ ክፍል ያ አምስተኛ ክፍል በነበርኩበት ጊዜ ፈጠራ ስራ ሰርተን አቅርበን ነበር ምን ነበር የፈጠራ ስራው ሶሪ አቋረጥኩ በሰዓቱ የሰራ ነው እንትን ነበር የጤፍን ይሄ እንትን የሚለው ምንድነው ማበጠሪያው ጤፍ ማበጠሪያ ነበር በሰዓቱ የሰራ ነው እና ጀስት ጤፍን ከላይ ያስቀምጣሉ አውቶማቲካሊ እሱ ያበጥር ነበር ኦሬዲ ተሰራ ነው ግን እኛ በሰዓቱ በዲናሞ በምን አድርገን ነበር የሰራነውና እና በሰዓቱ በጣም ትልቅ አምቢሽን ነበረ እና ያንን ነገር ሰርተን ምናምን ሄደን አቅርበን ነበር አምስተኛ ክፍል ተማሪ ሆነ ማለት ነው ያ ማለት እድሜ ስንት ነው 10 ምናምን 11 10 11 almost 13 እንደዛ እኔ ምንድነው ማረገው ቅዳሜ ጠዋት ከቤት ወጥቼ ባዋራ ኳስ እየተጫወቱ ምግባበት እድሜ ነበር እሺ ከዛ የዛኔ ነበር ሞር እንደዚህ ክላስ ላይ ራሱ ጥናት ላይ ያን ያክል ጎበዝ ተማሪ ማን ነበርኩ እስከዛ ድረስ ትንሽ አስቸግር ነበር አስተዳደጌ ላይ ከዛ በኋላ ነው ከአሪፍ ጓደኞች ጋር መሆን ጀመርኩ ፈጠራ ስራ መስራት ጀመርን ማንበብ ጀመርን ስለዚህ ትኩረታችን ምን ሊሆነ ማደግ ጀመር ማደግ ላይ ሆነ ማለት ነው ከዛ እንደዛውም አጋጣሚ ከወንድሜ ጋር አንድ ላይ ዲሽን ሰራ ነበር በዛም ገንዘብ ሜክ እናደርግ ነበር አንድ ላይ ሆነን almost ወደ 6 ክፍል ያካባቢ ላይ ያለው ማለት ነው ስለዚህ ብዙ ኢንካም ሶርሶችን ክሬት ማድረግ ጀመረ ማለት ነው ምክንያቱም ፈጠራ ስራ ስናቀርብም እንደ አበል የሚሰጠን ገንዘብ አለ ፕላስ ደግሞ ብራሃችን ደግሞ ዲሽን ሰራ ነበር ስለዚህ ያ ግሪች ነበር ይዛኔ ግን ሀስልነትን የጀመርከው በዛ በልጅነት ነው ማለት ነው 14 አመት ዲስ ሰራ so that hustler mentality መጣው ከearly
early age ነበር ምክንያቱም በቃ አንዴ እነዚህ ነገሮች ለመርናቸው ከዛ ኔክስት ምን ማድረግ አለብን ማለት ጀመርን ምክንያቱም እጃችን ላይ ያለንን ኦፖርቹኒቲ ነው የምናየው ከዛ በዛ ኦፖርቹኒቲ ተጠቅመን ምን ማድረግ ገንዘብ ጀነሬት ማድረግ ያን ያክል ገንዘብ ላይ ብዙ ገንዘብ የመስራት ትኩረት ኖሮን ሳይሆን በሰዓቱ ያው ከጓደኞች ጋር ስትገናኝ ምግብ የምትበላበት ኦር የሆነ ቦታ ላይ ኢንጆይ የምታደርግበት ነገሮች ናቸው ትንንሽ ብሮች ናቸው የምናገኘው ግን ስቲል በዛ ሰዓቱ በቃ ኢንትረስቲንግ ነበረ እና በዚህ ሞመንት ነበር አስተዳደጌ አብዛኛውን ሳይም ያሳለፍኩት ከዛ ወደ ሩጫ ኢንዱስትሪ ገባው ማለት ነው እዚህ ጋር ግን አንድ ነገር ላቋርጥ በ13 አመት በ14 አመት ነገሮችን ካፒታላይዝ ማድረግ ጀምራል ወደ ገንዘብ እንትን ገብታል ግን እንደዚህ አይነት ማይንድሴት እንዲኖርህ ያደረገው የሆነ የፋሚሊ ነገር አለ ወይ የፋዘር አስተዳደግ ነገር አለ ነገሮችን ብቻ ወደ ስራ ቀይረ ያንን ነገር ወደ ገንዘብ እንድትቀይር ያረቀ እድሜ በጣም ቱ ያንግ ነገባ አንዳንድ ሰው ምን ይሆናል መሰለ ለምሳሌ በዛ እድሜው ስራ ላይ የሚገባ ሰው ፋይናንሻል ዲፊካልቲ ያለበት ሰው ይሄ ሰርቫይቫሊቲ ጥያቄ ያለበት ሰው ሊሆን ይችላል አንዳንዱ ደግሞ ወይ ቤተሰቡን ወላጁን አይቶ ሊሆን ይችላል ያንተ ሪዝን ምንድን ነበር ወደ ስራ እንድትገባ ያደረገ እዛኔ ወደ ስራ እንድንገባ ያደረገን ነገር ምንድነው አንድ አስተዳደጊ ነው ያስባል ምክንያቱም ቤት ውስጥ ስናድግ ብዙ ፕሮብሌሞችን ብራሃችን ሶልቭ የማድረግ ነገር አባታችን አስተምሮናል ስለዚህ የሆነ ነገር ቤት ውስጥ ከተበላሸ ኦር ፎር ኤግዛምፕል ዲሽን መውሰድ እንችላለን እሷን ከተበላሸ ፋዘር ነው ፊክስ የሚያደርገው ስለዚህ እሱ ፊክስ ያደርግ እኛ እናያለን ስለዚህ ጎን ለጎን ስኪል እንማራለን ማለት ነው ስለዚህ እነዛ ነገሮችን ሞር ካዳበርን በኋላ እኛ ቤት ውስጥ የነበረ ነገር ሌላ ሰው ጋር ደግሞ ፕሮብሌም ነው ስለዚህ በፔመንት ነው ፊክስ የሚደረገው መጀመሪያ በፍሪ ነበር የምሰራው ልጅ ስለሆንክ ናስቲ አቢት ትባላለህ ኔክስት ያው በትንሹም ቢሆን ይጠይቅ ትሰራለህ በዚህ አጋጣሚ ያው ቤትም ደግሞ ፍሪደም ነበረን ያን ያክል ስትሮንግ አልነበሩም ያው መቋጠር እንዳለባቸው ብዙ ነገሮች ላይ ኮንትሮል ያደርጉናል ግን እንደዚህ ነገሮች ላይ በጣም ፍሪ ናቸው ሰልፍ ሰፊሽንት እንደሆነ ያደርጓቸዋል ከልጅነታቸው ጀምሮ ሞር ሪስፖንሲብልም ደግሞ እንድንሆን ያደረገን ከዛ ሰዓት ጀምሮ በዚህ ነገር ነው እንደኛ አይነት ሰው የለም እኔ ስለ ስራ አላስብም ፈለጣ ነበር ቤተሰብ ነበር መፈልጤ ነበር ያ ሶ ላይክ እንደ ኖርማል ኢትዮጵያን ተጫውተ ምናምን አደክም ወይስ ሙሉ ፎከስ ያስጫወት ጨዋታ የለም ያው ይትጫወታለ ጥምጣም መታቀት ቴዘር ነው ይባል አረ ሁሉ ነገር ተጫውቻለሁ ግን ሞር ከዛ እድሜ ጀምሮ ፎከስ ማድረግ ጀመርኩ ምክንያቱም ልክ እነዚህ ነገሮች ከሰራው በኋላ አትሌቲክስ ላይ ልክ እንደገባው በቃ ቢዚ የሆነ ታይም ስኬጁል ነበረኝ እንደ ጓደኞቼ ጋር ወጥቼ ኳስ መጫወትበትም ታይም አልነበረኝም ማለት ነው ስለዚህ ስትሬትሊ ወደ ድሪም ምናምን ወደ ይባለው ነገር ገባው ሳላስበው ይሄ ማለት በስንት አመት ነው 14 አመት ያለው ነበር ወደ አትሌቲክስ የገባሁት so do you have like እንዴት አትሌቲክስ አትሌት የመሆን አላማ ነበረ ወይስ ኢንስፓየር አድርገህ ሰው ነበር በዛ ጊዜ ወደዛ እንድንገባ በምን ነው because at that time when you ask people like ምንድነው መሆን የምትፈልገው ሲባሉ mostly at that age ወይ ፓይለት ወይ ዶክተር የተለመዱት ነገሮች ነው የሚሉት እንዴት አትሌት መረጥ ያ ድሮ ጻን ያለው ሳይንቲስት መሆን ነበር የምፈልገው ከዛ ግን በዛ እድሜ አትሌቲክስን እንደ ድሪም ያስኩበት ሪዝን ምንድነው ያው ሁላችንም ኦሎምፒክስ ይመጣ እናያለን ካስተውሳችሁ የኦሎምፒክ ታይም ሁሉም ሰው ሯጭ ነው ሰፈር ውስጥ ማይሮጥ ውድድር ነበረች ያ ግን በጣም ሞር ኢንስፓየር ያድርጉኝ ነበር እነ ቀነኒሳ በቀለ እነ ጥሩነሽ ዲባባ ያው እነሱ ማየት ፈልግ ነበር ሪሊ ራሱ ስለዚህ ያ በጣም ኢንስፓየር ያደረገኝ መጣ ፕላስ ደግሞ ከጎረቤታቻችንም ደግሞ እነሱም ኤክሰርሳይዝ ያደርጉ ነበር ጓደኞቻችን ስለዚህ why not ለምን አንጀምርም ብለን አሰብን ከዛ በዛ ማካኝነት ጀመርኩ ያው ሲጀምረው ጓደኞቼም እዛ ስለሆኑ ለፈን ነበር ያው እየሄድን በዛው እየተጫወትን ትሬኒንግ እየሰራን ከዛ ደግሞ ወደ ትምህርታችንም ጎን ለጎን እንይዟለን ብዬ ነበር አስቤ ጀመርኩት so እስከ 12ኛ ክፍል ጨርሳል ትምህርት right ያ እስከ 12 ጨርሻለሁ yeah so I mean ወደ ትሬዲንግ የገባው like መቼ ነው so the idea of trading አንተ ላይ ይሰረሰው ማለት ኦኬ ወደ ትሬዲንጉ የገባበት እንዴት ነው ወደ ትሬዲንጉ ከመምጣቴ በፊት እንዴት የኛውን ከትሬዲንግ በፊት የነበረው ነገር በጣም ስትሮንግ እና ከባድ የሚባል ላይፍ ነው ያሳለፍኩት ይሄ ምንድነው ትሬዲንግ ላይ እንደውም ያን ያክል
ስትሮንግሊ ቀርጾኛል ብዬ አላስብም ከዛ በፊት ያሳለፍኩት ላይፍ ግን በጣም በከባድ ሁኔታ ላይፌን ቀርጾኛል ብዬ አስባለሁ እንዳልኳችሁ በ14 ዓመቴ ነው ወደ አትሌቲክስ ኢንዱስትሪ የተቀላቀልኩት ከዛ 14 ዓመቴ ያለው 10 ኪሎ ሜትር በኔ ኤጅ ተወዳድረን ነበረ አሸንፌ የአዳማ ከንቲባ የሆነችው አዳነች አቤቤ ሽልማት ሸለማኛለች ከወይዘሮ አዳነች ኦኬ ከንቲባ ያ ወይዘሮ አዳነች አቤቤ ከንቲባ ያ በሰዓቱ ከንቲባ የነበረችው ማለት ነው እንደዛውም ደግሞ ኤሮፓን ዩኒየን ላይ የተዘጋጀ ውድድር አለ ኃይሌ ገብረስላሴ ያዘጋጀው እሱንም አሸንፌ ነበረ በ14 ዓመቴ ያ በጣም በራሴ በደንብ ሪስፖንሲብል እንዲሰማኝ እንደ ድሪም እንዲይዘው ሎንግ ራን ነው ወይስ ሾርት ራን ኦልሞስት እንትኑ ዲስታንስ የመጀመሪያው አዳማ ላይ ያሸነፍኩት 10 ኪሎ ሜትር 10 ኪሎ ሜትር ነበረ ኦኬ ሶ ዋዝ ማራቶን የዚህኛው ደግሞ ኦልሞስት 3 ኪሎ ሜትር ምናምን ነገር ነበረ ኦኬ ያ ሶ እየተቀረጽክም የነበረው በሎንግ ራን ያ አትሌቲክስ ሎንግ ዲስታንስ ነበር ሎንግ ዲስታንስ ሶሪ ያ ዛሬ የቱዌፍ ፕሮፐርቲስ ደንበኞች ሚስ ማድረግ የሌለባችሁን ትልቅ ኦፖርቹኒቲ ሼር እናርጋችሁ አሁን የምገኘው በዳማክ ላጉ 2025 ላይ ዲሊቨርድ የሆነው ኮሚኒቲ ውስጥ ነው እዚህ ኮሚኒቲ ላይ ኢንቨስት ያደረጉ ኢንቨስተሮች ከ50 እስከ 80% ፕሮፊት አግኝተውበታል አሁን ደግሞ በተሻለ መልኩ የሪዞርት ላይፍ ስታይል ያለውን አዲስ ኮሚኒቲ እየገነባ ነው እዚህ ኮሚኒቲ ላይ ባለ 4 እና ባለ 5 መኝታ ቤት ታውን ሃውስ እና ቪላዎች ይገኛሉ አሁን ከረንትሊ ካለው ፕራይስ ጋር በጣም በዝቅተኛ እየተሸጠ ያሉ ቤቶች ናቸው እንደምታዩት ሁሉም ሰው የራሱን ዩኒት ሴኩር ለማድረግ እየተረባረበ ነው የሚገኘው አሁን ኤክስፕሬሽን ኦፍ ኢንትረስት እየተሰበሰበ ነው ገና ይሄ ፕሮጀክት ላንች አልተደረገም ለፐብሊክ ከወጣ ግን ኦብቪየስሊ within 1 ቀንና 2 ቀን ሶልድ አውት ሆኖ ነው የሚያልቀው ስለዚህ እዚህ ፕሮጀክት ላይ ኤክስፕሬሽን ኦፍ ኢንትረስት ማስገባት የምትፈልጉ ደንበኞቻችን ከታች በምታገኙት ስልክ ደውሉልን የራሳችሁን ዩኒት ሴኩር አድርጉ ግን ያው ሎንግ ዲስታንስ ላይ ኢንትረስት አለ ያው አብዛኛው ኢትዮጵያ ውስጥ አትሌቲክስ ላይ ስታይ ያው ሎንግ ዲስታንስ ላይ ነው አብዛኞቹ አሸናፊ ሆኑት ግን እኔ ወደ አካዳሚ የገባሁበት በሾርት ዲስታንስ ነበር ኦኬ ያ ሞር ኢንትረስትድ የሆንኩ መጣው ሾርት ዲስታንስ ላይ ስለዚህ ወደ ሾርት ዲስታንስ ዋዲ አደላው ከዛ ወደ አካዳሚ ገባው ከዛ በኋላ ነው ላይፌ ኮምፕሊትሊ የተለወጠው የኔ አንዱ ተርኒንግ ፖይንት ብዬ ማሰበው ምንድነው አካዳሚ መግባቴ ነው ብዬ አስባለሁ early age ላይ almost 16 ዓመት ላይ ያለው ነው አካዳሚ የገባሁት በጣም ትልቁ ነው ላይፍ ሌሰን የተማርኩት እዛ ነው ምክንያቱም በሰዓቱ ነው ነበርኩ በጣም በትንሽ እድሜ የገባሁት አብዛኞቹ ከኔ 3 ዓመት 4 ዓመት 5 ዓመት ይበልጡ ነበር እና ከነሱ ጋር ተመሳሳይ ትሬኒንግ ነበር የሚሰጠን ያንን ትሬኒንግ ከቨር ማድረግ ራሱ ለኔ በጣም ከባድ ነበር ስለዚህ ያ እዛ ሳለ በጣም ከባዱን የሚባለው የላይፍን ቻሌንጅ አሳልፍ ያለው ፕላስ ደግሞ እንደዛውም እንዴት ከሰው ጋር አብረ መኖር ትችላለህ ምን አይነት ላይፍ ነው ሰው የሚኖረው ምክንያቱም ቤተሰቦች ጋር ያለ ብዙ ጊዜ ምግብ እነሱ ናቸው የሚችሉት ልብስ ይገዛላል ትምህርት ቤት ስለዚህ ኤቭሪቲንግ ከቨር ስለተደረገ አታውቀውም ምን ያክል ፕሬሸር እንዳለ ግን እዛ ጋር ስትወጣ አብዛኛው ነገሮች ከቨር አፕ የምታደርገው ራስና ማንም ደግሞ የሆነ ነገር ብትናገር የሚሰማ የለም ሁሉም የራሱ ፕሮብሌም አለበት ስለዚህ በስነ ስርዓት ሀብዬ ላይፍ እንድማር ያደረገኝ እዛኔ ነው ሶ ከተላለቆቹ ጋር ተወዳደር ነው የሚያሸንፍከው ያ የዛኔ አንደር 18 ኤጅ ውድድሮች አሉ በሰዓቱ ወደ አካዳሚ የገባሁበት ኦልሞስት አዳማ ነው ክዬ አሸነፍኩ ኦሮሚያ ላይ ከዛ ኦሮሚያ ነው ክዬ ኢትዮጵያን ሻምፒዮና ላይ ደግሞ እንደዛው አሪፍ ውጤት አመጣው ከዛ ነው ወደ አካዳሚ ተገናኘሁት ማለት ነው ያ ግን ያሸነፍካቸው ኢቭን በእድሜ ሚት ቢያለጡ ልጆች ናቸው ያ በሰዓቱ ያሸነፍኳቸው ያው በእድሜ የሚበልጡ አሉ አይ ቲንክ ሬንጅ አለው ከዚህ የሚባል ግን አብዛኞቹ ኩዮች ናቸው አብረን ነው ወዳደረ የነበረው ኦኬ ያ ሶ ገፋበት በአትሌቲክሱ ወይስ ያ በአትሌቲክሱ አልገፉበትም አንዱም ትልቁ አትሌቲክስን እንዳቋረጠ ያደረገኝ ነገር ምንድነው አትሌቲክሱ ኦልሞስት እስከ 17 ዓመት ድረስ በጣም ፑሽ አርግቼ ነበር ኦልሞስት ኮቪድ ላይ ሁሉም ሰዎች ሎክዳውን አድርገው ነበር ቤት ውስጥና በሰዓቱ ወደ ቤት ተመልሼ የግድ ትሬኒንጎችን መስራት ነበረብኝ ጂም መውጣት ነበረብኝ በዛ ሰዓት ነው አፎርድ ማድረግ አልቻልኩም ነበር በቃ ጂም ቤት ሄጄ መሰራበትም ማለት ነው ምክንያቱም እንደ አትሌቲክስ ጂም ልትሰራ ይገባል ኒውትሪሽን ልታሟላ ይገባል ረፍት ልታደርግ ይገባል እነዚህ ነገሮች በጣም አስፈላጊ ናቸውና በሰዓቱ ቤቴ ውስጥ ነበር ጂም የሰራሁት
ያቺ ዲንጋ ያ ፕላስቲክ እንትና ያ ምንም አማራጭ የለኝም ነበር ሳይ ቤት ውስጥ ቆርቆሮና እንጨት አለ ለምን እቺን ቦታ ፏርግቼ ለምን ጂም ቤት አልሰራም አልኩ ምክንያቱም ኢነርጂ ነው ከኔ ኮስቱም ያደርገኝ ከዛ let's do it አልኩ እዛው ጂም ኢንስታል አደረግን ቤታችን ውስጥ ከዛ ቤት ውስጥ መስራት ጀመርኩ እንደዛውም ያለኝን አቅም በሙሉ ሞክሬያለሁ አትሌቲክስ ላይ ለመቀጠል ግን ፋይናንሻሊ የግድ ወጥቼ መስራት ነበረብኝ የግድ ሪል ቢዝነስ ላይ ወጥቼ ገንዘብ ሜክ ማድረግ ነበረብኝ በሰዓቱ ለዛ አትሌቲክስን አቋርጫለሁ ስቲል ተማሪ ያቋርጠህና እዚህ ጋር ያንን በቤት ውስጥ ጂሙን ሲሰራ ማለት ነው የእንትኑ ኪራይ ጂም ክፍያው ስንት ነበረ ፕላስ ቤት ስትሰራ የሆነ የሚሰማ ስሜት አለ ሁለት አይነት ሰው አለ ኦኬ አንደኛው በቃ አቅም አይችልም ቤት ውስጥ መስራት አልፈልግም ብሎ ተስፋ የሚቆርጥ ሰው አለ አንዳንድ ሰው ደግሞ ምንድነው ይሄ ነገር እኮ ነገ እንደ ታሪክ አድርጌ ማወራው ነገር ነው ብሎ ቻሌንጁን አክሴፕት አድርጎ ያለበትን የሚኖርበትን ሰርከምስታንስ አክሴፕት አድርጎ የሚኖርና ለነገ የሚያስብ ሰው ነበር አንተ ጋር የነበረው በዛ ሰዓት ላይ የነበረ ማይንድሴት ምን ነበር በዛ ሰዓት የነበረኝ ማይንድሴት ምንድነው ልክ ከአካዳሚ የወጣውበት ታይም ነበርና በጣም ብዙ ጊዜ እኔ ሞቲቬሽናል ስፒከሮችን አዳምጣለሁ ብዙ እነዚህ ሰክሰስፉል የሆኑት የላይፍ ተሞክሯቸውን በደንብ አዳምጣለሁና ይሄ እዛ ሰዓት ላይ ምኖርባት ታይም በቃ ለአጭር ጊዜ እንደሆነች አምናለሁ የሆነ ቀን እንደሚለወጥ አምናለሁ ሰክሰስፉል እንደመሆንም አውቅ ነበር ስለዚህ የዛኔ ምንድነው ያልኩት ይሄ ማስ የኔ አንዱ ሂስትሪ ነው የሚሆነው ስለዚህ ለምን ሂስትሪ ክሬት አናደርግም ኢቭን እያንዳንዱን ስቴፕ ላይፍ ላይ ሳሳለፍ ቪዲዮ ሪከርድ አደርጋለሁ ኦኬ ኢቭን አካዳሚ ከመግባቴ በፊት አለኝ ቪዲዮ ሪከርድ ያደረኩት አካዳሚ ያለው አለኝ እና ኢቭን እዛ ጋር ጂም ኢንስታል ሳደርግ ቪዲዮ አለኝ ያው ብዙ ሰዎች አንተ ምንድነው ቪዲዮ የምትቀርጸው የሆነ ያሌለ ነገር ለምሮ የምታመጣው ይሉኛል የሆነ አምነኝም ነበር ግን እኔ ውስጤ ላይ ማቀው አንድ ነገር ነበር ይሄን ነገር እንደማሳካው ማለት ነው ስለዚህ ያን ስለማሰብ ጭንቅላቴ ላይ ማኒፌስት አደርጋለሁ እንቅልፌን ተኝቼ እዛ ደረጃ ላይ ስደርስ ስለዚህ በጣም ቪዥዋላይዝ ታደርገው ነበር ማለት ነው ኤግዛክትሊ በጣም throughout all this journey ግን like trading የማርጋ ሀሳብ ምናምን የለም ሂንቱም ሳስበው ማለት ነው አሮ ነው እኔ በትሬዲንግ ሰክሰስፉል ሆናለሁ ብዬ አስቤ አላውቅም አይዲያውስ ነበር ስለ ትሬኒንግ መታቆ ታሪክ አትሌቲክስ ላይፉ ብዙ ጊዜ ምንድነው ይሄ ከስፖርት ጋር የተነካካ ነገር ነው እና ትሬዲንግ ደግሞ ስክሪን ፍለፊት ላይ ቁጭ ብለ የምታሳልፈው ነገር ነውና completely different ነበር እንደዚህ ኢንዱስትሪ ላይ ገባለሁ ብዬ አላሰብኩም ነበር ያው አላህ ዶሊቲንግስ በዛ እድሜ የሚያስብ የነበረው ምንድነው እንደሚለወጥና ነገ ሰክሰስፉል ህይወት እንደሚኖር ነው የሚያስበው እንጂ የትኛው ኢንዱስትሪ ላይ ገብቶ የትኛው ነገር ላይ ገብቶ እንደሚሳካል በነገራችን ላይ ይሄ የብዙ ሰው ነው አለስ ይሄ ምንድነው ይሄ ከልጅነት ጀምረ የምታዳብራቸው ሆቢዎችን ቢዝነስ የሚያደርጉ ሰዎች አሉ ለምሳሌ ስፖርተኛ ስትል ሙዚቀኛ ስትል ኦኬ ከነዛ ውጪ ያሉ ግን ብዙ ኢንዱስትሪ ላይ ያሉ ሰዎች ስፔሻሊ ሰክሰስፉል ሰዎች የቢዝነስ ዓለሙ ላይ ያሉ ሰክሰስፉል ሰዎች ከልጅነታቸው ጀምሮ ዋን ቲንግስ የሚኖራቸው ምንድነው ነገ የተለየ ህይወት የተሻለ ህይወት እንደሚኖሩ ነው እንጂ ያ የተሻለ ህይወት በየትኛው ኢንዱስትሪ ላይ ገብቶ እንደሚሰሩ ያውቁ እነሱ ቪዥዋላይዝ የሚያደርጉት ምንድነው ጉድ ላይፍ ስታይል እንደሚኖራቸው ነው ዛሬ የሚኖሩበት ህይወት ነገ እንደማይኖሩ ነው ፒክቸር የሚያደርጉት ይሄ የአብዛኛው ሰው ነው እና በዛ ሰዓት ላይ አሁን ስለ ትሬዲንግ ሰምተም ላታክ ትችላል the only things you have is ምንድነው ነገ በምን እንደሆነ አላቅም I really don't know the reason ግን የተሻለ ህይወት ነገ ህይወቴን ቀይሬ ዛሬ ማሳልፋቸው ሁኔታዎች እንደ ታሪክ አሳልፋለሁ ብለ ነው የምታስበው ICT ማርኬቲንግ ዘመኑ የደረሰበትን የተለያዩ አማራጭ ያላቸው የአልትራ HD LED ስክሪኖችን በማቅረብ ብቻ ሳይሆን የእርሶን ልዩ ፍላጎት በመረዳትና ስክሪን ላይ የሚተላለፉ መልእክቶችን በመንደፍ ለቢዝነሱ የማይረሳ ትውስታና ለህንጻውም ደግሞ ተጨማሪ ገቢ እንዲያገኙ በማድረግ ኢንቨስትመንቱ ጥሩ ብቻ ሳይሆን በጥሩ ሁኔታ እንደሚከናወን እናረጋግጣለን ኤግዛክትሊ የዛኔ በጣም ምክንያቱም ሰራውንድ ላይ ያለው ሰው ራሱ ያው ስለ ድሪም የሚያስብ ጓደኛ አለኝ ስለ አንድ ጓደኛ አለኝና ብዙ ጊዜ ስንገናኝ ምድረው እናስበው እቺን ቀን እናስተውሳታለን የሆነ ቀን ሰክሰስፉል ሆነን ነው ምንለው የሆነ በቃ ተራራ ላይ ሄደን ቁጭ ብለን ምናምን ድሪም ነው ምናወራው ወላሂ የሆነ ሌላ ሰው ይሄን ስትነግረው በቃ ቀልድ ይመስላል ግን እኔ በጣም አምን ነበር ያ ነገር ሪሊ እንደሚሳካና እንደሚቀየር
ለዛም ነው ያንዳንዱን ማድረጋቸውን ድርጊቶችን በሙሉ ሪከርድ ሳደርግ የነበረው እና ቪዲዮ ላይ እናገራለሁ the next in face reveal ማድረግ ከሆነ ማሳያቸው ይሆናል እና ያንዳንዱን ቪዲዮ ሪከርድ ሳደርግ ምንድነው ብለው ከዛሬ 5 አመት በኋላ ላለኸው ላንተ ነው የምነግረው ብዬ ነው የምናገረው ያ ማለት ከ5 አመት በኋላ የሆነ ሌቭል ላይ እንደምደርስ message to myself የሚባለው ነገር ማለት ነው እንደዚህ አሁን ያለሁት እዚህ ቦታ ላይ እዚህ ቤት ውስጥ ነው የምኖረው እንደዚህ እየሞከርኩ ነው እንደዚህ ፕሮብለም አለብኝ ግን the next 5 years ያው የተሻለ ቦታ እንደምትሆን አውቃለሁ እና ይሄን ቦታ ደግሞ እንዳትረሳ ነው ብለው ቪዲዮ ላይ ማለት ነው yeah that's really inspiring እና ከዚህ በፊትም ስናወራ ካንተ ጋር like ትሬዲንግ ላይ ኤክስፖዝ ራስን ካረክ ብዙ አመታቶች አለ like ቅርብ ጊዜ ነውና I'm sure ከዛ በፊት ስትራግል ያርጉ ስራዎችንም እንደሰራ ነግረኛል እስኪ እነሱንም ያ ከአትሌቲክሱ ልክ ከወጣው በኋላ ዳይሬክትሊ ገቦት ወደ ዩቲዩብ ነበር እና በጣም አንዳንድ በሰዓቱ የነበረኝ ምንድነው ስልክና ኢንተርኔት ነበር ምንም አይነት ፋይናንሻል ገንዘብ አልነበረኝም ዋይፋይ ደግሞ በአጋጣሚ 500 ሜጋባይት ምናምን ነበር ቤት ውስጥና ትልቁ ላደረግ የምችለው ነገር ቪዲዮ ኤዲት አድርግቼ ፖስት አድርግቼ ዩቲዩብ ላይ ሞኔታይዝ ማስደረግ ነው በሰዓቱ በጣም ለኔ እንደ ሞቲቬሽን የነበሩኝ አብሬሎ ኤችዲ ለነባቢ ለዚህ በጣም የኔ በጣም አንዱ ኢንስፓየር ዩቲዩበርስ ነበሩና በሰዓቱ በቃ ያንን ነበር ማድረገው ዩቲዩብ ቻናል ከፈትኩ ከዛ ከአንድ አመት ጊዜ በኋላ ሞኔታይዝ አደረኩት በሱ the first payment $600 ተላከልኝ ከዛ በአንድ አመት ውስጥ ማለት ነው ያ አንድ አመት ሙሉ ነው የለፈውት ይሄንን ሳደርግ ግን ማንንም ሰው አላመነም በቃ በዩቲዩብ አሉ አንዳንድ ጓደኞቼ ምናምን ነው ዩቲዩብ አይከፍልም ኢትዮጵያ ውስጥ ያሉ ሰዎች አሉ ዩቲዩብ አይከፍልም ኢትዮጵያ ውስጥ ልክ እኔ ቬሪፊኬሽን ኮድ ይላክልሃል ዩቲዩብ ላይ በፖስታ ይላክልሃል እንትና ይልካሉ ኢትዮጵያ ያ በፖስታ ይላክልሃል ከዛ በፖስቷን ሄጄ አውጥቻት ስመጣ ነው ሁሉም ማመን ይጀምራል የዛኔ ማለት ነው ያው አንዳንድ ሰው አላ ቴስት አድርገውና እስቲ እናየዋለን የሚሰራ ከሆነ ማለት ነው ስለዚህ የዛኔ the first payment $600 ተቀበልኩ ከዛ በኋላ the next payment ሳልቀበል ዩቲዩብ ቻናሉን ተርሚኔት ተደረገብኝ የዛኔ ስሰራቸው የነበሩ ስራዎች ያው ፌስለስ ስለነበሩ ኮፒራይት መጣብኝ ያው የሞቲቬሽናል ኮንተንቶች ነበር ሰራ የነበረውና ከአንዳንድ ፔጆች ላይ ቆርጬ ተጠቀም ስለነበረ አጋጣሚ ተዘጋብኝ ከዛ ድጋሚ ከፈትኩ በጣም ሞክር ያለው ግን ሞኔታይዝ ላደርግ አልቻልኩም ወደ ኔክስት ግን ከዛ በኋላ ወደ አዲስ አበባ ሙቭ አደረኩ Can we discuss on the pain you went through? Yeah, ልክ ዩቲዩብ ቻናል ሲዘጋብኝ አሮን ነው ያደረኩት ነገር ምንድነው ፍሪዝ ነው ያደረኩት ምክንያቱም እኔ አንድ ትልቅ ድሪም ቢየሰርኩት ምን ነበረ የዛኔ the first payment 27k ነው ይገባልኝ እና 27k ደግሞ የዛኔ ማንንም ሳይከፈለው even ትልቅ ስራ የሚሰራው ሰው ራሱ አይከፈለውም ኢትዮጵያ ውስጥና ከጓደኞቼ ገየርኩ እዚህ ጂም ነበር ባለፈው አልሰራም የተባልኩ የስድስት ወር ዘግቼ መስራት እችላለሁ ነው ብዬ ነበር መስበው እና በቃ ባንዲ የሆነች ክላስ ቤት ውስጥ አገኛን እሷን ፎ አድርገናት ከብራዘር ጋር ከዛ ሴታፓችንን አስተካከልን ኤቭሪቲንግ ጨረስን ኢቭን ቤተሰቦቿ የራሱ ሞር እኛን ትረስት ማድረግ ጀመሩ ገንዘቡ ሲመጣ ይሄ ነገር ይሰራል እንዴ ነው ኦኬ ምክንያቱም ኢንተርኔት ማኒ ማንም ሳይምር ኢትዮጵያ ውስጥ ለዛን ጊዜ ከባድ ነበር ያ ከዛ በኋላ እሱ ከተዘጋብኝ በኋላ በጣም ትልቅ የሆነ ሀስል ውስጥ ነው የገባሁት ምክንያቱም የግድ ስራ መፍጠር ነበርብኝ ከዛ ዩቲዩብ ፓርት ላይ ነው በቃ ሾርት አልጎሪዝም ጀመረን ሾርት ቪዲዮዎች ፖስት እያደረገን አዲስ አልጎሪዝም ዲስከቨር አደረገን ከዛ በኋላ ዩቲዩብ ቻናሎችን መሸጥ ጀመርኩ ክሬት ያርክ ትሸጣለህ ያ ሞኔታይዜሽኑ ቀረ የበፊት የነበረው ቀረ አዲሶቹ ግን ክሬት ታደርጋለህ ፎሎወር ትጨምራለህ እንትን ፎሎወር ጨምራለሁ ከዛ ሸጠዋለሁ ማለት ነው ግን በዩቲዩብ ሾርትም ገንዘብ ሰርቻለሁ ግን ያን ያክል ብዙ ገንዘብ አልነበረም የዛኔ ሾርት ፈንድ ላይ ብዙ ብር ስላላወጡ ብዙ ገንዘብ አልሰራም ግን ፎሎወር ስለሚኖርኝ ኦኬ $400 መሰራ ከሆነ ግን ምሸጠው ደግሞ $600 ከሆነ ኢትስ ጉድ ምሸጠው ይቻላል ነው ማለት ነው ስለዚህ በዚህ መልኩ ዩቲዩብ ቻናሎችን መሸጥ ጀመርኩ ግን እንዴት ሪከቨር አደረክ ሶሪ ስላቋረጥኩ ሶ እዛኛው ጋር $600 ነው ያገኘው የመጀመሪያው ላይ ኢትስ ቢግ ፕላስ ላይክ ኢፍ የነገ ማንነትን ኦሬዲ ቢልድ ያደርጋል ከዚህ በኋላ ዩቲዩብ ነው ብዙ ነገሮችን ሴት አፕ ታደርጋለህ
ከዛ ተዘጋብክ እንዴ ያ ማለት የሰው ልጅ ጠንካራም ሆነ ምንም ሆነ ሁሉ ነገር የሚጠቁርበት ሰዓት ነው ብላክ ነው በቃ የምትሆነው ይሄ በቃ ህይወት ያለቀለ ነው ምክንያቱም አንዳንድ ሰው አለ ፌል አድርጎ ፌለሪቲውን አክሴፕት አድርጎ ገብቶ ቤቱ የሚተኛ ሰው አለ አንዳንድ ሰው ደግሞ ምናል ሪከቨሪ ፔሪየድ የምትባል ነገር አለች የሆነ ነገር ትሞክራለህ ፌል ታደርጋለህ ያቺ ፌል ያረክባት ነገር ግን አሁን ደስፖት እኮ እንትን አትሆንም ኤነርጂ ቡስት አይሆንም አይደል ከራስ ጋር ብዙ ጊዜ ተወስድና ምናምን ነገር አድርገህ ነው ሪከቨር አድርገህ ከዛ ትረሳዋለህ ያን you will come back on ይሄ ባክአፕ ኦፕሽን ላይ ሌላኛው ኦፕሽን ላይ ትሄዳለህ ግን እቺ አሁን በቃ ሙሉ የሚጨልምበት ሰዓት አለች አይደል ያቺን ወቅት እንዴት ትራንዚሽኑ ላይ እንዴት ልትገባ ቻልክ ወደዚህኛው ኦኬ የዛኔ ልክ ምንድነው ያደረኩት ልክ ቻናሌ እንደዘጋብኝ በቃ በጣም ይደበረኝ ያው ስትሬትሊ የዛኔ መግሪብ ነበር ኦኬ በቃ ሰላቴን ከሰገድኩ በኋላ በቃ ይሄ ሪሊ ካላ የመጣ ከሆነ ይሄ ትእዛዝ ከሱ መጥቶ ከሆነ አምኜ ልቀበል ይገባል ኦኬ አላህ ያዘጋጀልኝ ሌላ ነገር አለ ብዬ ነው ያሰብኩት ከዛ እኔ አንድ ምላት ነገር አለች ያው ጓደኞቼ ብዙ ጊዜ ይሉኛልና ይሄ ተሳልኩ ነው ብዬ ነው የምለው ምክንያቱም አላህ ለሌላው ፓርት ኦፍ ላይፍ ያዘጋጀ ነው ሌላ ላይ ያዘጋጀልኝ በረካ አለ ወር ደግሞ ሌላ ያዘጋጀልኝ ስራ አለ ሰክሰስፉል እንደሆነ ስለዚህ ለዛ ነገር እየሳለኝ ነው ብዬ የማስብበት የራሴ ማይንድሴት አለና ያንን ነገር ነው ያልኩት ወንድሜ ነበረ ኦኬ የነገር ተፈጥሯል ምንም ማድረግ አንችልም ወደ ኔክስት ሙቭ ማድረግ አለብን ለስታርት ታገና so what was your next move so next move የነበረው እዛው YouTube ቻናል ላይ ነበረ ከዛ በኋላ ያው ቻናሎችን ማሳደግ ጀመርኩ እንደዛው ሾርት ላይ ዲስከቨር አደረኩ እንደው ብዙ ነገሮችን እንዳውቅ አደረገኝ ድሮ እንደውም አንድ ነገር ላይ ስቲክ ነበር ያደረኩት ከዛ በኋላ ሞር አዳዲስ ነገሮችን ዲስከቨር እንዳደረገ አደረገኝ በሰዓቱ ደግሞ አብሬሎ HD ዩቲዩበር ነበር የምታውቁት እሱ በጣም ሰፖርት ያደረገኝ ነበር በአይዲያም በኮንተንት ፕላን ኢቭን እኔ ምንም ባልነበረኝ ሰዓት ስልኩን አግኝቼ ነበር በሰዓቱና በጣም ሰፖርት ያደረገኝ ነበር በሰዓቱ ስለዚህ በዚህ ዩቲዩብ ላይ መቆየት ጀመርኩ ግን እንደዛውም የምሰራው ገንዘብ በጣም ትንሽ ነበር ምክንያቱም ምሽጣቸው በጣም በትንሽ ብር ነው ከዛ እንዴትም ይሄንን ገንዘብ ተጠቀቀሙ አርግቼ ወደ አዲስ አበባ ሙቭ አደረኩ ኦኬ ከዛ በኋላ ነው ሪል ቻሌንጅ የገባው ምክንያቱም ፋሚሊ ጋር ስትኖር ያው ቀደም እንዳልኩት ብዙ ነገሮች እነሱ ነው ከቨር የሚያደርጉልህ ደግሞ ላይፍ እንዴት ነበር መሰላችሁ ልክ 16 ዓመት ላይ ከቤት ወጣው ወደ አካዳሚ ገባው ከዛ 2 ዓመት አካዳሚ ላይ ነበርኩ ከዛ ወደ ቤት ተመለስኩ ኮቪድ ሰዓት ላይ ማለት ነው ከዛ 12 ክፍል ነበር የተማርኩ የነበርኩት ኦኬ ከዛ 12 ክፍል ውጤት አልመጣልኝም እና ፋሚሊ በጣም ደብሮት ነበር በሰዓቱ ያው ፋሚሊ ጋር ኮንክ ይግድ መማር አለብኝ እኔ ደግሞ ዩኒቨርሲቲ ላይ ገብቼ መማር አለብኝ ኦሬዲ ዩኒቨርሲቲ ወድቄያለሁ ስለዚህ ልማር የምችለው ኮሌጅ ነው ስለዚህ ኮሌጅ ገብቼ መማር የለብኝም ብዬ አሰብኩ ምክንያቱም ኦሬዲ ገንዘብን በዚህ መልኩ አግኝቻለሁ በዩቲዩብ በእንደዚህ አይነት መልኩ ስለዚህ እዛ ላይ ያልጨረስኩት ፊልድ አለ ብዬ ነው ማስበው ለዛ ወደ አዲስ አበባ ለመሄድ ወሰንኩ ከቤተሰብ ጋር ዲስከስ አድርጌ ማለት ነው እዛ አዲስ አበባ ነው ትልቁ የላይፌን ፓርት በስንት አመት ማለት ነው አዲስ አበባ ሄድኩ 19 አመት ላይ ያለው እሺ ወደ አዲስ አበባ ሙቭ አደረኩ ፋሚሊ ጋር ኦልሞስት ለ4 ወር ነበር ስኖር የነበረው በዛ ሰዓት ምሰራ የነበረው ዴሊቨሪ ነበር ፌስቡክ ማርኬት ፕሌስ ላይ ሊስት እናደርጋለን ኤርፎኖች ዋች ምናምን ከዛ ከሾፕ ሄደን የተቀበልን በተወሰነ ኮሚሽን እንሸጠው ነበር ማለት ነው ኢቭን ፕሮዳክቱ አንተ አይደለም ያለ ከሾት ፕላይ ነው ሄደ እንት ነው ኦልሞስት ድሮፕ ሺፒንግ ማለት ነው ኢትዮጵያን ቨርዥን ያ ከዛ በዛ መልኩ ነበር ኤርፎኖች ሸጥ ነበር እቃ ዴሊቨሪ አድርግ ነበር 300 ብር ነበር የሚከፍሉኝ እቃ ዴሊቨሪ ሳድርግ በሰዓቱ ለዴሊቨሪ ብቻ ስለዚህ በዚህ መሰብስበውን ገንዘብ እንዴትም ብዬ ሴቭ አድርግ ነበር ከዛ ፋሚሊ ጋር ነበር የምኖረው ከዛ በዚህ አጋጣሚ ነው ትሬዲንግ ነው ያገኘሁት በምን ነበር ዴሊቨሪ የምታደርገው ነበር በታክሲ ሰው ለታክሲም ታወጣለህ ያ ግን ያው ብዙ ብር 10 ብር ነው ከፍለው 10 ብር 5 ብር እንደ በቀጥቡ ማለት ነው on average 20 ብር ብታወጣ እኮ በጣም ትልቅ ነው 300 ብር አስገብተህ 20 ብር መውጣት ማለት ያ በሰዓቱ በጣም አሪፍ ብር ነበር ያው አዲስ አበባ ላይ ብዙ ነገሮችም እንደዛ ኤክስፔንሲቭ ናቸው በቀን ስንት ዴሊቨሪ ትሰራ ነበር በቀን ኦልሞስት በቃ አሪፍ ቀን ከተባለ 5
5 ዴሊቨሪ ምናምን ሰራ 500 ማለት ነው ያ ከመንግስት ደሞዝተኛ በላይ እኮ ያ 5 ዴሊቨሪ ሰራ ነበር ግን አንዳንዴ 2 ዴሊቨሪ አለ ከዛ አንድ ዴሊቨሪ ይመጣል በጣም ስራው በጣም ያስቸገረኝ ሲመጣ ወደ ኔክስት ቢዝነስ ሙቭ አደረኩ ከአንድ ጓደኛዬ ጋር አውርተን ኤስኤምኤም ጀመርኩ ሶሻል ሚዲያ ማኔጅመንት ኦኬ ሃስለር እሺ ከዛ ሶሻል ሚዲያ ማኔጅመንት ላይ ስገባ ምንድነው ለትልልቅ ካምፓኒዎች ወይም ደግሞ ለትንንሽ ካምፓኒዎች አድቨርታይዚንግ ነበር ራን ማድረግላቸው ፌስቡክ አድቨርታይዚንግ ነው ፔድ አድ ነበር ራን ማድረግላቸው ጀነሬሽን ያላቸው ከዛ ለነሱ ፔድ አድ ራን ሳደርግላቸው የመጀመሪያ ፈርስት ክላይንት የነበረው የሆነ እንደዚህ ታፕ ሴሪ ማም የሚሰራ ሰው ነበርና በሰዓቱ 5000 ብር ነበር የሰጠኝ ለፈርስት አድ ታፕ ሴሪ ምን ነበር የሆነ የመኪና እሺ እና በጣም ደስተኛ ነበርኩ ምክንያቱም ፈርስት ፔመንት ነው የመጣው ግን እንትን አለ ለፔመንት የምታወጣውም ደግሞ አለ ለፌስቡክ ስትከፍለው ግን እዛው ጋር ኮንቨርሽን ሬት አለ ስለዚህ በዛ አካባቢ ሰርቪስ ፊም ብለ ታስከፍለዋለህ በሰዓቱ በጣም አሪፍ ገንዘብ ሰራ ነበር አልহামዱሊላህ በሰዓቱ በጣም ትንሽ በጣም አሰልቺና ነው ስራው በጣም አስቸጋሪ ስራ ነው ምክንያቱም አንዳንድ ዲሴብል ይደረግባል አካውንት አንዳንድ ክላይንቶች ደግሞ ያደርጋሉ በጣም አስቸጋሪ ታይም ነበር በሰዓቱ ግን እንደዛውም ሆኖ እሱም ቢዝነስ ነበር መሰራ የነበረው ግን ስቲል ፋሚሊዎቼ ጋር ነበር ምኖረው ምክንያቱም ፎሬክስ ትሬዲንግን ካወቅኩት በኋላ ገንዘብ ዲፖዚት ማድረግ ነበረብኝ ለዛ የፈርስት ዲፖዚትን የሰራሁት በኤስኤምኤም ነው ሶሻል ሚዲያ ማኔጅመንት ማለት ነው ኦኬ ግን ቢፎር ወደዛ ከመሄዳችን በፊት when was the right time exactly ራስን ትሬዲንግ መስራት አለብኝ ብለህ ራስን ኤክስፖዝ ያደረግከው ማለት ነው ያገኘበት አጋጣሚ ለምን ከሶሻል ሚዲያ ማኔጅመንቱ ወጣል ኦኬ ዛሬ የቱዌፍ ፕሮፐርቲስ ደንበኞች ሚስ ማድረግ የሌለባችሁን ትልቅ ኦፖርቹኒቲ ሼር እናርጋችሁ አሁን የምገኘው በዳማክ ላጉ 2025 ላይ ዲሊቨርድ የሆነው ኮሚኒቲ ውስጥ ነው እዚህ ኮሚኒቲ ላይ ኢንቨስት ያደረጉ ኢንቨስተሮች ከ50 እስከ 80% ፕሮፊት አግኝተውበታል አሁን ደግሞ በተሻለ መልኩ የሪዞርት ላይፍ ስታይል ያለውን አዲስ ኮሚኒቲ እየገነባ ነው እዚህ ኮሚኒቲ ላይ ባለ 4 እና ባለ 5 መኝታ ቤት ታውን ሃውስ እና ቪላዎች ይገኛሉ አሁን ከረንትሊ ካለው ፕራይስ ጋር በጣም በዝቅተኛ እየተሸጠ ያሉ ቤቶች ናቸው እንደምታዩት ሁሉም ሰው የራሱን ዩኒት ሴኩር ለማድረግ እየተረባረበ ነው የሚገኘው አሁን ኤክስፕሬሽን ኦፍ ኢንትረስት እየተሰበሰበ ነው ገና ይሄ ፕሮጀክት ላንች አልተደረገም ለፐብሊክ ከወጣ ግን ኦብቪየስሊ within 1 ቀንና 2 ቀን ሶልድ አውት ሆኖ ነው የሚያልቀው ስለዚህ እዚህ ፕሮጀክት ላይ ኤክስፕሬሽን ኦፍ ኢንትረስት ማስገባት የምትፈልጉ ደንበኞቻችን ከታች በምታገኙት ስልክ ደውሉልን የራሳችሁን ዩኒት ሴኩር አድርጉ ከሶሻል ሚዲያ ማኔጅመንት ወጥቼ ነው አሁን ሶሻል ሚዲያ ማኔጅመንቱ ላይ ነው ያለው ከዛ ሱም ወይ ፌል አርጎ ሊሆን ይችላል ኦኬ ነምበር ኦፍ ፌለሪቲዎችን የካውንት ያደረገን ነው ጃምፕ ያደረገ ያለው ማለት ፌል አላደረገም ነበር አልহামዱሊላህ ምክንያቱም the first forex trading ግን የሚታደርኩት በዚህ ስራ ነበር ኤስኤምኤም ላይ በነበርኩበት ጊዜ የክላይንት ቻሌንጅ ምንድነው ያው በሰዓቱ ነው ጀማሪ ስለሆንኩ ዲስካውንት ፕራይስ ነበር መስራት የነበረብኝ ያው ያስገድዳል ማድረግ ስላለበት ልክ ነው ፕላስ እኔ በቃ ትንሽ ብርን ፕሮፊት ማግኘት ከሆነ ለነሱ ሰራላችኋለሁ ግን እንደየአዱ ደግሞ አንዳንድ ነገሮች ላይ በደንብ ኮሬክት ካልሆንክ አካውንት ዲሴብል ይደረግባል ሌላ ፌስቡክ አካውንት መክፈት አለብን እንደዛው ኢትዮጵያ ውስጥ ደግሞ ትልቁ አክሰስ ማድረግ የሚከብደው ክሬዲት ካርድ ነበረ አይኖርም ያ እሱን ራሱ በሰው አርግቼ በማቃቸው ሰዎች ምናምን ነበር ውጭ ላይ ባሉ ሰዎች መጠቀም የነበረውና በጣም ስትራግል ፓርት እሱ ነበር አንደኛ ያ ዋናው ትልቁ ነገር እሱ ነበር ግን በጣም ሀስል የሚያደርገኝ የነበረው ነገር ምንድነው እኔ የዛኔ ፕሮግረስ ነበረኝ ለዛ ፕሮግረሱን በጣም ነው የደረኩት ምንድነው ከኢትዮጵያ መጣው ስለዚህ የተወሰነ ኮንሲስተንትሊ ማገኘው ኢንካም ነበር በሰዓቱ ከአዳማ ወደ አዲስ አበባ ከኢትዮጵያ ነው ተጣራ ችግር የለም ከአዳማ ወደ አዲስ አበባ ከወጣው በኋላ ኮንሲስተንትሊ የሆነ ምሰራቸው ገንዘብ አለኝ ስለዚህ እነዛ ገንዘብ ምን ሰጡኝ ሞር ኢነርጂ ሰጡኝ ምክንያቱም እነዛን ገንዘቦች ኢትዮጵያ ነው እነዛን ገንዘቦች አዳማ ላይ ያለው አልሰራም ነበርና አዲስ አበባ ላይ መስራት ጀምር አልহামዱሊላህ ነገሮች ቼንጅ እየሆኑ ነው የሚል እምነት መጣ ሞር ደግሞ መበርታት ጀመርኩ ሌላ የተሻለ ነገር ይመጣል ግን እኔ አንድ እምነት ነበርኝ ይዛኔ ኢትዮጵያ ውስጥ እኔ 19 አመት ላይ ያለው በኔ እድሜ ላይ ያሉ ልጆች መኪና ሲነዱ ያለው እና በጣም ነበር የሚገርመኝ ይሄ ነገር ይቻላል ይላል እነሱ በራሳቸው ገዝተውት ነው ኦሬ ፋሚሊ ነው እኔ ግን
ከነሱ ትልቁ ነገር የወሰድኩት በጣም ሞቲቬሽኑ ነው። ልጁ በ19 ዓመቱ መኪና ይነዳ ነውና you have to do it ማድረግ አለብኝ ይሄ ነገር at the young age successful መሆን አለብኝ። ስለዚህ ወደ ቤት ሲሄድ ብዙ ጊዜ በእግሬ ነው የሚሄደውና ኤርፎን አድርግቼ ግን እኔ የለውም ኦልሞስት በቃ ማኒፌስቴሽን ውስጥ ነኝ ያለሁት ሌላ ቦታ ነኝ ያለሁት። ያ ማለት እየሄድኩ ራሱ በቃ ትልልቅ ነገሮችን ነው ማስበው። ወደፊት የሆነ መኪና ኖሮኝ ወደፊት ትራቭል ያደረኩ ኢቭን ሰዎች ራሱ ሰፖርት ሳደርግ ኢቭን ኢፍ እንደውም አንድ ጊዜ አስተውሳለሁ አሁን ቅርብ ጊዜ ወደ ባቡል ኬር ሲሄድ እዛ ራሱ እንደምሄድ ከዚህ በፊት እያሰብኩ ነበር እንደዚህ ማድረግ አለብኝ ምናምን ብዬ ዲጃቭ ሆነብኝ 100% ያ እና ያ ፕሮግረስ በጣም ከባድ ቢሆንም ጣፋጭ የሚባል ነበር ለኔ። So ግን each and every moment ላይ ምንድነው you're just seeking for an opportunity የነገ ህይወትን ሊያሳምርልህ የሚችል ነገር ኦፖርቹኒቲ እየፈለክ ነው። ምክንያቱም ከመጀመሪያው ጀምሮ አትሌቲክሱ ላይ ፐርፎርማንስ ታደርግ ነበር። አንፎርቹኔትሊ አንተ ኮንትሮል በማታደርገው ምክንያት ከአትሌቲክሱ ወጣክ። ከዛ ዩቲዩብን ጀመርክ። something goes wrong you make money ግን something goes wrong እሱ ማላስተኛህም። ከዛ በኋላ አካውንቶችን ክሬት እያደረክ መሸጥ ጀመርክ። okay and ሲሸጥ this is too small for me የሚባል ሜንታሊቲ ላይ መጣ። ከዛ ወደ አዲስ አበባ መጣ። ከዛ የአዲስ አበባውን ድሮፕ ሺፒንግ ጀመርክ። እሱንም ስታየው ያን እንደምትፈልገው አልሄደም። ከዛ የተሻለ ነገር አገኘ ኤስኤምዩ ላይ ገባክ። so each and every journey ብታየው እንትን አለ learning እና failure አለ። በራስ ምክንያት ያጣሃቸው ነገሮች አሉ አንተ ኮንትሮል ሳታደርግባቸው ግን ምንድነው ትላንትና የነበረውና ትላንትና የምታደርገው ነገር ዛሬ ከምታደርገው ነገር የተሻለ ነው የሄደው። because I'm expecting something እንግዲህ አስበው ከኤስኤምዩ በኋላስ ደግሞ ይመጣው ነገር ለማየት እየጓጓው ነው። ከዛ ከኤስኤምዩ በኋላ የመጣው ነገር ምንድነው እሱን እየሰራው ፋሚሊ ጋር ነበር ምኖር የነበረው። ከዛ ከዩቲዩብ ጋር ከፎሬክስ ትሬዲንግ ጋር በአጋጣሚ ተገናኘው። ፎሬክስ ትሬዲንግን ሳገኝ ከዛ በፊት አንድ ሜንታሊቲ ነበረኝ። ኢትዮጵያ ውስጥ ያው እንደምናየው በጣም the highest የሚባሉ ሪች ፒፕሎችም አሉ እዛም ደግሞ በጣም ድሃ የሚባሉ ማህበረሰቦችም አሉ። እና በጣም ሀብታም የሆኑ ሰዎች የሆነች ነገር ብቻ ክሊክ አድርገው በጣም ብዙ ብር እንደሚሰሩ ነው ያምናሉ። በምን እንደሆነ ነገር አላውቅም። ግን ከዚህ በፊት ሪሰርች ስናደርግ ነበር ከወንድሜ ጋር እነዚህ ክሪፕቶ ከረንሲ ላይ ኦልሞስት ቢትኮይን ግን ያን ያክል ዲፕ ኢንፎርሜሽን አልነበረኝ። እና በሰዓቱ ለአድቨርታይዚንግ ነበር የሄድኩት የፎሬክስ ትሬዲንግ ትምህርት ቤት ነገር ነው። እዛ ኦኬ ስለምንድን ነው እንድሰራላችሁ የፈለጋችሁት ምናምን ነገር ኤስኤምኤም ልሰራላችሁ እሺ። ከዛ እኛ ፎሬክስ ትሬዲንግ እንደዚህ ያለና እንድትሰራልን እንፈልጋለሁ ምናምን ነገር አለ። ኦኬ ምንድነው እስቲ የሚሰራው ነገር አሳዩኝ ማስተዋወቅ what was the product ማወቅ አለብኝ አሉ። ይሄ ማለት ከስንት ዓመት በፊት ነው? recently ከ3 ዓመት እሺ 4 ዓመት ከዛ ኦኬ ፎሬክስ ትሬዲንግ ማለት ብሎ አሳዩኝ። ሜታ ትሬደር ፎር ከፈተ ጎልድ ማርኬት ነው። ስለዚህ እዚህ ማርኬት ላይ ሴል ካለ ማርኬት ኮረደ ፕሮፊት እናደርጋለን አለኝ። just roughly yesterday ባይ ካለን ደግሞ እዚህ ጋር ፕሮፊት እናደርጋለን። ኦኬ እስቲ ባይ ብለው እና ፕሮፊት አደርጋልኩት። ከዛ ኦኬ ላሳይ ብሎ ባይ ብሎ ከፈተ ፕሮፊት አደረገ። ሴል ብሎ ከፈተ ፕሮፊት አደረገ። እንዴ ግራ ተጋባው። እንደዚህ ይቻላል ገባ። ምክንያቱም እንደዚህ አላሰብኩም ነበር እኔ ሳምንቱን ሙሉ እኮ እንደዛ ለታክሲ ሮጬ የማገኘውን ገንዘብ እዚህ ጋር በቀላሉ ሰራው። ኦኬ እንደዚህም ይሄ ነው ማለት ነው ብዙ ሰዎች ሰክሰስፉል እየሆኑበት ያለው ኢትዮጵያ ውስጥ። ስለዚህ ማወቅ አለብኝ አልኩ። እሱ ስለ አድቨርታይዚንግ ነው የሚያወራኝ። ኦልሞስት አድቨርታይዚንግ ልክ ከዛ እንደወጣው ምንድነው ቲክቶክ ላይ ገብቼ ነው ሰርች አደረኩት ፎሬክስ ትሬዲንግ። ዩቲዩብ ላይ ገብቼ ፎሬክስ ትሬዲንግ ቪዲዮ ሰርች አደረኩ። የሆነ ሰውዬ 2 መጽሐፎችን ሪከመንድ አደረገን። ዳይሬክትሊ እነዛ መጽሐፎች ሄጄ ፕሪንት አደረኳቸው። እሺ ከዛ እሱን ይዤ ወደ ቤት ገባው። the first forex trading and ሀቢ ጀመርኩ ማለት ነው። ኤስኤምኤም ውስጥ ቀረ እነዛ ሰዎች እየሰራው ነው። ያ so beside by side ነበር እየሰራኝ ነበር። ያ ሳይድ ላይ ነበር። እሱን ካቆምኩማ ሰው ወደ ቤት ይደመለስ። ኦኬ yeah so how was the journey like ወደ እንትኑ ደግሞ እንመለስና how was your trading like ጀመሩ የነበረው I'm sure it's full of ups and downs especially አዲስ አበባ ነው የጀመርከው። ያ እና እንዴት እዛ ላይ ኮንሲስተንትሊ ሆነ ቀጠልክበት? እዛ ላይ
ኦኬ ፎሬክስ ትሬዲንግ ልክ በጀመርኩበት ሰዓት ላይ በጣም ሃይፕ ላይ ነበርኩ ምክንያቱም በጣም ብዙ ቪዲዮዎችን ነው ማየው ኢቭን አይዛኔ በጣም ብዙ ፎሬክስ ትሬዲንግ በጣም ኢዚ እንደሆነ የሚደረጉ ቪዲዮዎች ነበሩና ላይፍ ስታይሉን እንደሚታየው ማለት ነው እዛ ዳይሬክትሊ እኔ ይሄንን ነገር ከተማርኩና ካነበብኩት በቃ ፕሮፊታብል ነው ሆኖ ብዬ በኔክስት $100 ዲፖዚት ለማድረግ ስራ መስራት ጀመርኩ ያ ማለት ኤስኤምኤም ላይ በደንብ መወጠር ጀመርኩ እቃ መሸጥ ላይ ዴሊቨሪ ላይ ስለዚህ እነዚህ ነገሮች ላይ በደንብ ትኩረት ማድረግ ጀመርኩ ምክንያቱም ገንዘብ ያስፈልገኛል ዲፖዚት ለማድረግ ከዛ the first $100 ዲፖዚት አደረኩ በስንት ሳምንት ውስጥ ያንን ውሳኔ በወሰንክ በስንት በምን ያህል ጊዜ እኔ ወስኛለሁ ከሰውዬው ጋር አውርቼ እንደወጣው ነው የወሰንኩት ፎሬክስ ትሬዲንግ ላይ እንደምሰራ ግን ያቺ $100 ያጠራቀምክባት almost 1 week 2 week ኦኬ I think የዛን ጊዜ 5400 ምናምን ነበር አይደል 7000 ነው 7800 ነው $100 ለዛ ነበር ከዛ ልክ the first $100 ዲፖዚት ካደረኩ በኋላ ምንድነው ልክ የመጀመሪያ first $100 ዲፖዚት ለማድረግ ሲሄድ ቪዲዮ ቀርጫለሁ በቃ ፊቸር ሚሊዮነር እንደምሆን ማለት ነው ከዛ ዲፖዚት አደረኳት በአጋጣሚ እዛው ትምህርት ቁጭ ብለን ባይ በሉት ጎልድ ይወጣል ተባለ ባይ አልኩት እንቅልፌን አልተኛውም ተበላ ነው እንቅልፌን አልተኛውም በቃ ማርኬቱ ድሮዳውን ላይ ነበር እንዴት ልተኛ ኦኬ ምክንያቱም እዛ ጋር ያስገባው ገንዘብ 2 ሳምንት ሙሉ ወጥሬ ያሰራሁትና ከዛ በጠብቀው አይወጣም ማርኬቱ ከዛ ሌሊት ላይ ኤዥያ ሴሽን ላይ $14 ፕሮፊት ሊገባው almost ከ$40 ማም ድሮዳውን ላይ ማለት ነው $40 ድሮዳውን አይቼ ማስ $14 ለምሩም ወስዶ 200 ይገባው ምናምን ነገር አልኩ ከዛ ቀን ለንደን ሴሽን ላይ ማርኬቱ ስትሮንግ ድሮፕ አደረገ አካውንቴም ባያለኝ ማለት ነው yeah so how was that feeling like especially ብዙ ሰርታ አጠራቅመህ ነው ዲፖዚት ያደረከው ከዛ እሱን within a span of like 2 days I mean even hours right yeah lose ማድረግ how is the ተበላው ያቋረጡ ሰዎች ስላሉ አንተ እንዴት ቆየ ነው እኔ ልክ ሎስ ካደረኩ በኋላ ይሄ ነገር ቆይ ምንድነው ይፈልገው የሚባል ነገር ላይ ገባው ምንድነው ጥፋቴ የኔ ጥፋት ነው ኦር የሆነ ማላቀው ሲስተም አለ ወይ ነው ብያልኩት ምክንያቱም በአቅራቢ ደግሞ ገንዘብ ይሰራሉ ልጆች $50 $20 $10 ይሰራሉ ለኔ ለምሮ ማልሰራው ኦኬ ሳይ ግሪዲ በጣም ነበርኩ በጣም ሪስክ ማኔጅመንት አልተጠቀም ነበር ማርኬቱ ኦልሞስት ገብቼ ጋምብል ነው ያደረኩት ስለዚህ እዛ ጋር ያደረኩት ሲስተም ነበር ለዛ አካውንቴ ብሎ እንዳደረገ ያደረገ ስለዚህ ምን ማድረግ መቻል አለብኝ አልኩ መማር አለብኝ ስለዚህ ስለ ፎሬክስ ትሬዲንግ ሃቢ ጀመርኩ ከቢጊነር ማለት ነው ትሬድ ማድረግ አቆምኩ በቃ ከዛ በኋላ ገንዘብ የለኝም ትሬድ ማድረግ በገንዘብ ስላሌለኝ the only ያለኝ ኦፕሽን ምንድነው መማር ነበር ከዛ ቀደም እንዳልኳችሁ ዳውንሎድ ያደረኳቸውን እነዛ ፕሪንት ያደረኳቸውን ቡኮች በሙሉ ሃብዬ ማንበብ ጀመርኩ የዩቲዩብ ቪዲዮችን ማውረድ ጀመርኩ እንደዛውም ደግሞ ኮርሶችን ማየት ጀመርኩ ማለት ነው so okay የዛኔ ያንን ነገር ያረከው ስተቱ ካንተ እንደሆነ ስላመንክ ነው yeah not because of the market ግን አንተ ማርኬቱን understand አላረኩትም it's my fault greedy ስለሆንኩ ነው I didn't understand well ብለህ ነው መጀመሪያ ላይ አሁን የመጀመሪያ ኦፕሽን እንትን ላይ ነበረው ምንድነው ገንዘቡን ነው አንተ ያረከው ያቺ $100 ነው አሁን ግን በቃ ሴት ባክ አርገ ቁጭ ብለህ ነው ማንበቡ ላይ ፎከስ ያረከው yeah ምክንያቱም ምንም የሚባል እምነት አለኝ እኔ አንድ ሰው አድርጎት ከተለወጠ why not me እኔ ለምንድን ነው ማላደርገው ምክንያቱም ፍጥረታችን የተለያየ ነገር አይደለም ሁለታችንም እዚህ ኤርዝ ላይ ኤግዚስት አድርገናል ስለዚህ አላህ Subhanahu Wa Ta'ala ሲፈጥረን ራሱ ተመሳሳይ አቅም ይሰጠን ስለዚህ እሱ ከኔ የተሻለ ኢነርጂ ፑት አድርጎበታል ኦር ዲሲፕሊን ሆኗል ኦር የተሻለ ተምሯል ለዛ ነው የተሻለ ይሆናል ስለዚህ እኔ እዛ ነገር ላይ ኢምፕሩቭ ማድረግ ከሆነ አሳካዋለሁ የሚል እምነት አለኝ የትኛውም ኢንዱስትሪ ላይ ብገባ ማለት ነው ለዛ ወደ ትሬዲንግ ኢንዱስትሪ ላይ ከገባው በኋላ ያው እንዳልኳችሁ ሉስ ወይም ብሎስ አድርግ ዳይሬክትሊ መማር እንዳለብኝ ነው ለራሴ ነገርኩት ከዛ ስትሬትሊ መማር ጀመርኩ እንዳልኳችሁ ያወረድኳቸው መጽሐፎች በሙሉ ማየት ጀመርኩ ሌላ ቢዝነሶች ላይም ደግሞ ጭራሽ ቢዝነስ እንድሰራ አደረገኝ ገንዘብ እንድሰራ አደረገኝ ምክንያቱም ገንዘብ ያስፈልገኛል ፎሬክስ ትሬዲንግ ያለ ገንዘብ አይሆንም
እዛ የተለያዩ ሳይድ ቢዝነሶች ላይ ዕቃ መሸጥ ላይ በቃ ውጪ ነበርኩ ቀኑ ሙሉ ማሳልፈው ማታ ላይ እመጣለሁ ማታ ላይ ቁጭ ብዬ ፎሬክስ ትሬዲንግ እማራለሁ ማለት ነው አይሲቲ ማርኬቲንግ ዘመኑ የደረሰበትን የተለያዩ አማራጭ ያላቸውን የአልትራ ኤችዲ ኤልኢዲ ስክሪኖችን በማቅረብ ብቻ ሳይሆን የእርስዎን ልዩ ፍላጎት በመረዳትና ስክሪን ላይ የሚተላለፉ መልእክቶችን በመንደፍ ለቢዝነሱ የማይረሳ ትውስታና ለህንፃውም ደግሞ ተጨማሪ ገቢ እንዲያገኙ በማድረግ ኢንቨስትመንቱ ጥሩ ብቻ ሳይሆን በጥሩ ሁኔታ እንደሚከናወን እናረጋግጣለን። ከዛ ብዙ መጽሐፎችን አውርጄ ነበር እንዳልኳችሁ እነዛን ነገሮች ማንበብና አንደርስታንድ ለማድረግ ነው የሞከርኩት በሰዓቱ በጣም ብዙ ፖድካስቶችን አይ ነበረ ኤዱኬሽናል ቪዲዮዎችንም አይ ነበረ ስለዚህ የኔ ሎስ ያደረኩበት ወይም አካውንቲንግ ብሎ ያደረኩበት ሪዝን ነበር መፈለግ የጀመርኩት ስለዚህ ብዙ ነገሮች ላይ ሳይ እዛ እኔ ላይ ያየኋቸው ነገሮች ነበሩ በጣም ግሪዲ ነበርኩ ሪስክ ማኔጅመንት አልነበረኝም ስትራቴጂ አልነበረኝም ስለዚህ እነዚህ ነገሮች በስነ ስርዓት አንደርስታንድ ማድረግና አፕላይ ማድረግ ከቻልኩ ፕሮፊታብል ሆናለሁ ብያመንኩ ከዛ በኋላ ጀመርኩ ፓዙ በጣም ከባድ ነበረ ያው እንዳልኳችሁ the first የሰራሁትን ገንዘብ በሙሉ ሉዝ አድርግቻለሁ ትሬዲንግ ላይ በኔክስት ፎሬክስ ትሬዲንግ እየተማርኩ መስራት ጀመርኩ በዚህ አጋጣሚ አንድ ስራ መጣልኝና ያንን ስራ ሰራው ኦልሞስት አሮ ነው 40,000 ብር ነው 35,000 ብር አካባቢ ነው የሰራሁት ትልቅ ነው ጋሽጬ ነበርና ከዛ ዳይሬክትሊ ምንድነው የወሰንኩት ቤት ተከራይቼ መውጣት አለብኝ ብዬ አሰብኩ ምክንያቱም ፎሬክስ ትሬዲንግ ለብቻ ሆነ የምትዋጋው የሆነ ከራስ ጋር ለብቻ የምትዋጋው ስራ ነውና ያ ምንድነው ያው ቤተሰብ ጋር የሆንክ በጣም ብዙ ነገሮች ሪስፔክት ማድረግ አለብን ስለዚህ እኔ ለራሴ ወጥቼ ከራሴ ጋር ታይም ያስፈልገኛል እዚህ ነገር ላይ ፕሮፊታብል መሆን መፈልግ ከሆነ ምክንያቱም ብዙ ጊዜ ራሴን አንድ ቴስት ማድረግበት ነገር አለኝ አሁን ለምሳሌ በጣም ኮምፎርታብል ነገር ላይ ከሆንኩ ራሴን ከዛ ኮምፎርታብሎች ውስጥ አውጥቼ አንድ ነገር ላይ በደንብ ኤክስፔሪንስ ማዳበር እነዚህ ነገሮች በጣም አትሌቲክስ ኢንዱስትሪ አስተምሮኛል ምክንያቱም አትሌቲክስ ላይ ስገባ በጣም የሆነ ሚሊታሪ ትሬኒንግ ነው ማለት ይችላል በአንድ ትሬኒንግ በቃ አስተውሳለሁ 3 ቮሚት አድርግቼ ፌንት በልቼ ከትሬኒንግ ወጣሁበት ታይም አለ ይህን ስላችሁ ደግሞ በዚህ አጋጣሚ እንደውም በዚህ አጋጣሚ እንደውም በጣም ትልቅ ክብር ያስፈልጋቸዋል ብዬ ማስበው ለእኛ ክብሯን አትሌቶች በጣም ትልቅ ክብር ያስፈልጋቸዋል አትሌቲክስ ቀላል ስራ አይደለም በጣም ከባድ ስራ ነው ኦልሞስት በቃ ምን ብዬ ልንገረ እኔ ፎሬክስ ትሬዲንግ መጣለው አትሌቲክስ ቀርጾሃል ማለት ነው አንተ ፎሬክስ ትሬዲንጉ ላይ እንትን እንድታረግ አትሌቲክሱ ዲሲፕሊን እንደሆነ ያደረገኝ ዲሲፕሊን እሱን ልትማር የምትችለው ፎሬክስ ትሬዲንግ ላይ ያ በስነ ስርዓት ዲሲፕሊን እንደሆን አንድ ሰዓት ለራሴ ምክንያቱም ትሬዲንግ ያው አትሌቲክስ ላይ አንድ ሰዓት ዝቅ ካለ ያው ቫልዩ ነው የሚወርደው ስለዚህ ትሬዲንግ ላይም ደግሞ ምንድነው የተማርኩት በስነ ስርዓት አንድን ስኪል ማዳበር ምክንያቱም በአትሌቲክስ ላይፍ ውስጥ ኦልሞስት 30 ማይክሮ ሰከንድ ለመቀነስ ብለ አንድ አመት ሙሉ ነው ትሬዲንግ የምትሰራው ለዚች ትንሽዬ ነገር ማለት ነው ስለዚህ ወደ ፎሬክስ ኢንዱስትሪ ደግሞ ስትመጣ ብዙ ነገሩ አንተ ዴዲኬሽን መሆን ነው የሚፈልገው ያንተን ሬፑቴሽን እና ኮንሲስተንሲ ነው የሚፈልገው ስለዚህ እሱ ነገር በጣም ነው ያረጸኝ ለዛ ነው ብቻዬን መውጣት አለብኝ ብዬ ዲሳይድ አደረኩት ሶ ፕሮፊታብል እስክትሆን ድረስ ስንት ጊዜ ፈጀብህ ፕላስ እንዴት ሃንድል አደረከው ስፔሻሊ you were under the pressure of like ለብቻ ወጥተሃል ቤት ተከራይተህ ምናምን so እነሱ ስትረስ እንትን ፕሬሸሮች እያሉብህ እንዴት how do you manage to become profitable because እኔም አሁን ፎሬክስ ገብቼበት ብዙ ገንዘቦች አንደኛው this is bullshit ብሎ ቆንጆ ሰዎች ውስጥ አንድ ነው የጠየቁ ቅድም ለዛ so ቡልሽት አለመሆኑን ገብቼ መኒ ሜክ ማድረጌ ተበልቼም እንትን ሳለው ነው አሁን ግን ከዚህ በኋላ ኢንቨስት አደርጋለሁ of course ኢንቨስት አደርጋለሁ definitely because ምንድነው የሚሉት ስኪል ሴቱ መጀመሪያ ይበልጣል the money comes ይሏል ግን መጀመሪያ ስኪል ሴቱን ነው መማር ያለብህ I think እንደዛ መሰለኝ ግን because እኔ አሁን እንደዛ ሉዝ ባረኩበት ሰዓት ብዙ በቃ ብዙ ነገሮች ማይንዴ ላይ ብዙ ነገሮች like ፍሎት አድርገዋልና አንተ especially you were under the pressure እና እንዴት ማኔጅ አድርገህ እንዴት ፕሮፊታብል ለመሆን በቃ እሱ ነው I think ብዙ ሰዎችን ማወቅ የሚፈልጉት from the perspective of real traders ማለት ያ ልክ ቤት ተከራይቼ ከወጣው በኋላ ለራሴ አንድ ትልቅ ቻሌንጅ ጀመርኩ ያ ምንድነው ፎሬክስ ትሬዲንግ ላይ የግድ ፕሮፊታብል መሆን አለብኝ
ምክንያቱም በሰዓቱ ኢቭን እንዳልኳችሁ ቤት ተከራይቼ ስወጣ ሶፋ ነበረችኝ ብርድ ልብስ ገዛው ስለዚህ ሶፋና ብርድ ልብስ አስገብቼ ነው ኦልሞስት ቤት ውስጥ አንጥፌ ጀመርኩት በጣም ቀዝቃዛ ቤት ነበረ ቤቱ 4x4 ነገር ናት እዛው ቤት ውስጥ ነው ማበስለው እዛው ቤት ውስጥ ነው የምሰራው እዛው ቤት ውስጥ ትሬኒንግን ኤክስፒሪየንስ አድርጋለሁ ድጋሚ ተኛለሁ ስለዚህ ትልቁ የኔ ድሪም ምንድነው ከዛ ቤት ውስጥ በፎሬስት ትሬኒንግ ሰክሰስፉል ካልሆንኩ አልወጣም የሚል ነገር እና በዛ ታይም ውስጥ በጣም ትልቅ ቻሌንጆችን አሳልፌያለሁ ምክንያቱም በሰዓቱ ያው ቻሌንጆቹን ያጣጣምኳቸው ስለነበረ ያን ያክል ፔኖቹ ሲሰሙኝ አልነበረም ግን አሁን ላይ ወደ ኋላ ተመልሼ ሳየው አንዳንዴ ምግብ ማልመላባቸው ታይሞች ነበሩኝ ትሬኒንግ አካውንት ላይ አስገብቼ ብሎ አድርግና የቤት ኪራይ የምከፍልበት ጊዜ ደርሶ እንዴት አከራይ ሊየው አትወጣም ምክንያቱም ቴክስት አልመልስለትም ሲደውልልኝም አላነሳ ምክንያቱም ከነገርኩት ሌላ ነገር ነው የሚያወራው እዚህ በደንብ መስራት አለብኝ ገንዘብ ወጥቼ ፋሚሊ ጋር ደግሞ ደውዬ የምነግራቸው ከሆነ ያው በራሴ ስለሆነ ትልቅ የምለው ነገር አለ ኢቭን አካዳሚ ስገባ ከቤት ከወጣው መመለስ የለብኝም አንዴ ከቤት ወጥቻለሁ መርጬ የግድ ያንን ነገር ማሸነፍ አለብኝ ብዬ ነው ማሰበው ለዛ አንዳንድ ሌሊቶች አሉ ሳልበላባቸው ርቦኝ ማድርበት እንደዛውም ባዶ ቤት ውስጥ ብቸኝነት መሆንበት ታይም ነበረ አንዳንዴ ዲፕሬሽን የሚዘኝ ታይም ነበረ ይምላችሁ በቃ በጣም ከብዙ ነገሮች ባትል አርግቼ ነበር የወጣሁት በሰዓቱ ምክንያቱም ከብዙ ወይ የሚመጡ ፕሬሸሮች አሉ በሰዓቱ 19 ዓመቴ ነው ብዙ ሰዎች ደግሞ ስነግራቸው እንደ ኢነርጂ ኢቭን ሞቲቬት የሚያደርግ ማህበረሰብ አልነበረም ለምን እንደዚህ ታደርጋለህ ሂድ ቤተሰቦች ጋር ለምን አትኖርም የማይሆን ነገር እዚህ ጋር ለምን ትሞክራለህ እና ያንንም ፕሬሸር ራሱ በቃ አክሰፕት ማድረግ ራሱ በጣም ከባድ ነው ስለዚህ እነዛ ነገሮች ራሱ በደንብ አይሆንም ብዬ ፎሬስት ትሬኒንግ ላይ የግድ ፕሮፊታብል መሆን አለብኝ ብዬ ሲሄድ አንድ ትልቁ ስትራግል ያደረገኝ ነገር ምንድነው አካውንቲንግ ብሎ ማድረግ ነው ኮንሲስተንትሊ ዝም ብሎ ነው የምታደርገው ላይክ ያ ኢቭን ተምሬ ፎሬስት ትሬኒንግ ተምሬ ራሱ ይሄ ያለብኝን ግሪድ እና ፊር ኮንትሮል ማድረግ አልቻልኩትም ነበር ከዛ በሰዓቱ የትሬኒንግ ግሩፕ ትሬዲንግ የሚያደርጉ ግሩፖችን አገኘው አጋጣሚ ከዛ ውስጥ ኤክስፒሪየንስ ያለው አንድ ትሬደር ነበር ማለት ነው እና ሁሉም ኤክስፒሪየንስ አላቸው ግን በሁላችንም የተለያየ ፕሮፌሽን ያለን እኔ አሁን ቴክኒካሊ አሪፍ ማይንድሴት ካለኝ አንዱ ደግሞ ሳይኮሎጂ ላይ አሪፍ ማይንድሴት አለው ስለዚህ ሁላችንም ማውራት ስንጀምርና ኤነርጂያችንን ሼር ስንደራረግ እኔ ጉደለኝ ነገር መቀበል ጀምሩ ከዛ እነዛን የገደሉኝ ነገሮች ላይ መስራት አለብኝ ብያሰብኩ ከዛ በፊት ማድረግ የነበረው በቃ $100 እንዴትም ፈልጌ ዲፖዚት አደርጋለሁ እሱን አካውንት ሉዝ አደርገዋለሁ ድጋሚ ዲፖዚት አደርጋለሁ ድጋሚ ሉዝ አደርገዋለሁ ያ ምንድነው ትልቁ ሪዝን የነበረው $100 የዛኔ የሁለት ወር የቤት ኪራይ ከፍልልኝ ነበር $100 ካለኝ የዛኔ ምግብ እችላለሁ የአንድ ወር አስቤዛ መግዛት እችላለሁ እንደዛውም የኪስ ብር ይኖረኛል እንደዛውም የቤት ኪራይ ከፍላለሁ ስለዚህ እዛ ጋር ሪስክ ማድረገው ገንዘብ ኦልሞስት ላይፌ ላይ ትልቅ ቾይስ ነበረው ስለዚህ ያ ነበረ ኢሞሽናሊ በጣም ኮንትሮል ራሴን እንዳላደርገው ሲያደርገኝ የነበረው ኢቭን ኢፍ ኖሌጅ ኖሮኝ ማለት ነው ስለዚህ ምን ማድረግ ጀመርኩ ሞር ወይ ገንዘብ መስራት አለብኝ ወይ ደግሞ ዲፖዚት ማድረገውን አማውንት ከፋፍዬ ሪስክ ማኔጅ ማድረግ አለብኝ ያሰብኩ እና በሰዓቱ ምንድነው ያደረኩት $100 ዲፖዚት አደረኩ $100ን ለአራት ከፈልኩት ትልቅ ቻሌንጅ ከፈትኩ the first knowledge ሊኖረኝ ይገባል ብዬ ነው ያሰብኩት ፎሬስት ትሬዲንግ knowledge ኮሬክት የሆነ knowledge ሊኖረኝ ይገባል ስለዚህ ከዛ በፊት ማቆ የነበረው knowledge ዩቲዩብ ላይ ቲክቶክ ላይ የተለያዩ ሶሻል ሚዲያ ላይ የሚሰማቸው ነበሩ ለዛ እነሱ ደግሞ ሁለት አይነት ሲግናል ነው የሚሰጠኝ ማርኬት ላይ ገብቼ ባይም ሴልም ይሰጠኛል ስለዚህ ትክክለኛ የሆነ ማይንድ ሴት አልነበረኝም ማለት ነው ስለዚህ ምን አደረኩ ከጓደኞቼ ጋር ዘው ስንወያይ የበፊቱን ኢሬዝ አርግቼ እንደ አዲስ ሃውዬ ስለ ሎት ሳይዝ ስለ ሌቨሬጅ ስለ ካንድልስቲክ መማር ጀመርኩ እዛ በስነ ስርዓት ሎክዲን አደረኩ ኦልሞስት ለ6 ወር አካባቢ ከዛ ከ6 ወር በኋላ በቃ የተሻለ ሳይኮሎጂ ነበረኝ ኢምፕሩቭመንቶችን ማይጀመርኩ ግን ይሄ 6 ወር ለኔ በጣም ቻሌንጂንግ የነበረው ነበረ እተኛለሁ እነሳለሁ እበላለሁ እዛው ሰራለሁ እዛው ተኛለሁ አንዳንዴ እንደውም እኔ በጣም ጨለማ ማድረግ ቤቴ ይመችኛልና መስኮቱን ስከፍት አንዳንድ ታይም ላይ
ፀሐይ ሲገባ አይኔን አመኝ ነበር ምክንያቱም ቆይታል ረጅም ጊዜ ነበር የቆየው ስለዚህ ከዛ ቤት ውስጥ አልወጣም ነበር ኢቭን ጓደኞቼ ራሱ አረና እንውጣ ና ሚት እናርግ እንደዚህ እናርግ ኖ ስራ አለብኝ አልወጣም ነበር ይሄን ነገር ካላሽነፍኩትና ካላሳካውት ምክንያቱም በቃ እንዴት ብዬ ነው ወደ ቤት የሚሄደው ራሱ ኢቭን ፋሚሊ ጋር ሄጄ ምሰራው ምንድነው ምላቸው አንተ ኔክስት ምክንያቱም አሁን እኔ እንደዚህ ተፈጠረ ካልኩ 100% እነሱ መተው ፊክስ ያደርጉልኛል ያ ምንድነው ወይ ወደ ቤት ተመለስ ነው ባለው ዳስት ነገር ቢሆን ዴኔና ከለገዘብ እንዴት ነው እዛ የቤት ኪራይ መከፍለው ምክንያቱም 5000 ብር ነበር መከፍለ ነበር የቤት ኪራይ 5000 ብር ደግሞ ይዛኔ ደሞዝም ጭምር ነበር ለአንዳንድ ሰዎች of course የወር ደሞዝ ነበር ስለዚህ አንተ ያን ዲግሪ ተመራቂ የወር ደሞዝ የቤት ኪራይ ከፈልክ ጨራሽ ብር ቸግሮኛል ትላለህ ተመለስ ወደ ቤት ትባላለህ ግን በመሃል ላይ ጊቭ አፕ ያረክባቸው ጊዜ የለም this is not for me ምናምን ነገር ብለ ፒሲን ወይ ደበደብክበት ወይ no I don't do this ምናምን ብለ ሌላ አልተርኔቲቭ አንዳንዴ I don't know ያረክ አልተርኔቲቭ ኦፕሽኖችን የፈለክበት ጊዜ የለም ጊቭ አፕ ያረክበት ወቅት የለም ያ ጊቭ አፕ ማረክባቸው ታይሞች ነበሩኝ ግን ትልቁ ነገር ምን አድርጋለሁ በጣም ከአላህ Subhanahu Wa Ta'ala ጋር ያለኝ ሪሌሽንሺፕ በጣም ጠንካራ ነበር ምንድነው ትግስተኛ እንደሆነ አድርጎኛል በስነ ስርዓት ትግስት ምን እንደሆነ እንድማር አድርጎኛል እዚህ ጋርም ይሄንን ቪዲዮ ያያችሁ ላላችሁ ልጆች አንድ ትምህርት ልስጣችሁ የምችለው ነገር ምንድነው አንድን ድሪም ይዛችሁ ስትሄዱ ወይም ስትንቀሳቀሱ በቃ ላይፍ ትዘጋባለች ይሄ ነገር አይሳካልኝም እንዴ እስክትል ድረስ ማለት ነው ባንተና በዛ ድሪም መካከል ደግሞ ያለው ትግስት ነው ስለዚህ ይሄንን መንገድ ደግሞ ታጋሽ እንድትሆን የሚያደርገህ ያው በየትኛውም ሃይማኖት ላይ ከፈጣሪ ጋር ስትጠጋ ነው ስለዚህ እዛኔ በጣም ነበር ዱዓ ማድረገው ስለዚህ ራሴን በጣም ኢነርጂ ሰጠዋለሁ ኖ ይሳካልሃል ይሄን ነገር ታደርገዋለህ ታሳካዋለህ እል ነበር ለራሴ ኢቭን አንዳንዴ በጣም ጭንቅላቴ ስትሬስ ሲሆን ምንድነው ማድረገው ከቤት ወጥቼ ኤርፎን እየሰማው ያው ወይ ሞቲቬሽናል ስፒቾች አሉ ወይ እንደዛም ደግሞ ሃይማኖታዊ ነገሮች ወክ አደረግ ነበር ውጪ ላይ ወጥቼ እንዳልኳችሁ ብቻዬን ነበር ሳሳልፍ የነበረው ይሄን ሁሉ ፓዝ ማለት ነው እና ማለቅስባቸው ታይሞች ነበሩ ያ በጣም ከባድ ታይም ነበር በሰዓቱ I don't know yeah so I'm sure እንዳልከው እኔም ብዙ ከብዙ ትሬደሮች ፐርስፔክቲቭ አይ ኖ ሳይኮሎጂካል ብዙ ኢምፓክት እንዳለው ኤቭሪቲንግ ግን መቼ ነው እነዚህ ሁሉ ቻሌንጆች አብቅተው ወደ ፕሮፊታብልነት like when was the turning point ማለት ነው በቃ now I am a profitable trader ብለን ያልከበት እስቲ አዲስ አበባ ነበር ካለ yeah so when was that time እና how do you manage it ዛሬ የቱዌፍ ፕሮፐርቲስ ደንበኞች ሚስ ማድረግ የሌለባችሁን ትልቅ ኦፖርቹኒቲ ሼር እናርጋችሁ አሁን የምገኘው በዳማክ ላጉ 2025 ላይ ዲሊቨርድ የሆነው ኮሚኒቲ ውስጥ ነው እዚህ ኮሚኒቲ ላይ ኢንቨስት ያደረጉ ኢንቨስተሮች ከ50 እስከ 80% ፕሮፊት አግኝተውበታል አሁን ደግሞ በተሻለ መልኩ የሪዞርት ላይፍ ስታይል ያለውን አዲስ ኮሚኒቲ እየገነባ ነው እዚህ ኮሚኒቲ ላይ ባለ 4 እና ባለ 5 መኝታ ቤት ታውን ሃውስ እና ቪላዎች ይገኛሉ አሁን ከረንትሊ ካለው ፕራይስ ጋር በጣም በዝቅተኛ እየተሸጠ ያሉ ቤቶች ናቸው እንደምታዩት ሁሉም ሰው የራሱን ዩኒት ሴኩር ለማድረግ እየተረባረበ ነው የሚገኘው አሁን ኤክስፕሬሽን ኦፍ ኢንትረስት እየተሰበሰበ ነው ገና ይሄ ፕሮጀክት ላንች አልተደረገም ለፐብሊክ ከወጣ ግን ኦብቪየስሊ within 1 ቀንና 2 ቀን ሶልድ አውት ሆኖ ነው የሚያልቀው ስለዚህ እዚህ ፕሮጀክት ላይ ኤክስፕሬሽን ኦፍ ኢንትረስት ማስገባት የምትፈልጉ ደንበኞቻችን ከታች በምታገኙት ስልክ ደውሉልን የራሳችሁን ዩኒት ሴኩር አድርጉ ወደ ፕሮፊታብልነት የተቀየርኩበት ታይም መቼ ነው እንዳልኳችሁ 6 ወር ሎክዲን ካደረኩ በኋላ አንድ በስነ ስርዓት አንደርስታንድ ያደረኩትን ስትራቴጂ ዲስከቨር አደረኩ ያ ምንድነው ኮንሲስተንሲ መሆን ነው ማወቅ ብቻ አይደለም ማወቀው ነገር ላይ ኮንሲስተንሲ መሆንና ለሎንግ ተርም ቢልድ ማድረግ ነው በተጨማሪ ሳይኮሎጂ ላይ ነው ምክንያቱም የዛኔ የነበርኩበት ፋይናንሻል ስታተስ ጥሩ አልነበረም ፕሬሸር ነበር ያ ስለዚህ ያንን ነገር ፊክስ ማድረግ የምችል ከሆነ በትሬዲንግ ላይ የተሻለ ማሻሻል እንደማመጣን የተረዳሁት ከዛ በኋላ ምን አደረኩ ኦኬ አሁን ምን ማድረግ መቻል አለብኝ ወጥቼ መስራት አለብኝ በደንብ መስራት አለብኝ ምን ለማድረግ ገንዘብ ዲፖዚት ለማድረግ
ወጣው ከቤት ዴሊቨሪዎችን መስራት ጀመርኩ። ያሉኝ ኔትወርክ በሙሉ መጠቀም ጀመርኩ። ሱቆች ላይ ደወልኩ። እንዴት ነው አድቨርታይዚንግ ትፈልጋላችሁ? እንዴት ላድርግላችሁ? ይሄን ላስታውቅላችሁ? ኦኬ እሺ ይሄን ላድርስላችሁ። በቃ ባለኝ አቅም በሙሉ 100% አሟጥጬ ገንዘብ መስራት ጀመርኩ። አማውንቱን ሴት አድርገህ ነበር? I need to have this much of cash ነው ብለህ? ያ አማውንቱ ኦልሞስት $200 ሜክ ማድረግ መቻል አለብኝ ብዬ ያሰብኩት። $100 ሴፍቲ ነው መቀመጥ አለበት ብዬ ያሰብኩት። $100 ደግሞ ትሬድ ማድረግበት ነው። ኢቭን ትሬድ ማድረግበትም አይደለም እሱ ራሱ ለአራት ይካፈልና የትሬዲንግ አካውንት ላይ መቀመጥ አለበት። ምክንያቱም የኔ አንድ ትልቁ ቻሌንጅ የነበረው ሳይኮሎጂ ነበር። ጀመርኩ the first month በስነ ስርዓት ኮንሲስተንሲ ሆኜ የትሬዲንግ ስትራቴጂን፣ ሪስክ ማኔጅመንት ፕላኔን ኤቭሪቲንግ አፕላይ ለማድረግ ጀመርኩ። ሩቲኔንም ጭምር። ሩቲኔ ምንድነው? ጠዋት በሌሊት እነሳለሁ። ኤዥያ ሴሽን ላይ ያው ከሰላት በኋላ ስፖርት መስራት አለብኝ። ከዛ ማርኬት ሪካፕ ያለው፣ ከዛ ስራዎችን መስራት አለብኝ። ከዛ የማርኬት ኢንትሪ ማገኝ ከሆነ ማርኬት ገባለሁ፣ ትሬድ ገባለሁ። በቀን 1 ወይ 2 ትሬድ ነው የምገባው። ስለዚህ ይሄ የኔ ስትራቴጂ ነው ብዬ አወጣው። ስትራቴጂ ደግሞ ስጠቀም ምንድነው? በቀን ውስጥ የገባሁትን ትሬድ ስገባው የነበርኩበት የሳይኮሎጂ የኢሞሽናል ሁኔታ ጽፈዋለሁ። በኔክስት ደግሞ ምንድነው ማድረገው? የገባሁትን ትሬድ ስክሪንሾት አንስቼ ኦር ቪዲዮ ሪከርድ አደርገዋለሁ። ስለዚህ ትልቅ ማድረጋቸው ነገሮች ምንድነው? ኤቭሪዴይ ትሬዶችን ቴክስ አደረግ ቪዲዮ ሪከርድ አደርጋለሁ። የገባሁትን ትሬድ ለምን እንደገባሁት ኮንፈርሜሽኖች ጽፋለሁ፣ ስንት ሰዓት እንደገባው እና እነዚህ ትሬዲንግ ጆርናሎች በሙሉ አደርጋለሁ። ለአሰስመንት ይጠቅማል። ያ ከዛ እንዳልኩት ደግሞ ያው ኤክሰርሳይዝ ኤቭሪዴይ ማድረግ መቻል አለብኝ። ስፖርት መስራት አለብኝ። ፑሽ አፕም ሊሆን ይችላል፣ ሲት አፕም ሊሆን ይችላል። ቤቴ ውስጥ እንትን አለችኝ ሲት አፕ የምሰራበትና ባንድ አለኝ ስፖርት ማለት ነው። እና አንዳንድ ጓደኞች ሲመጡ ያው ስፖርት ማይመቻቸው ጓደኞች አሉ። አንተ ምንድን ነው ላይፍ ስታይልን ባይሆን አታሻሽልም እንዴ? ምንድነው ስፖርት የምትሰራው ምናምን ነገር ይሉኛል። ያው እኔ ከድሮ ጀምሮ ይዤው የመጣሁት ነገር ስለሆነ ያው ሞር ሞቲቬት ያደርገኛል እነዛን ነገሮች ሳደርግ ማለት ነው። ከዛ the first month ቻሌንጅ ጀመርኩ ለራሴ። ያንን ነገር ኤቭሪ ሲንግል ዴይ ማድረግ ጀመርኩ። ከዛ at the end of the month አካውንቴን ብሎ አደረኩት $25። ግን በዚህ አንድ ወር ጊዜ ውስጥ 200 አድርሼው ነበረ፣ 150 ነበረ፣ 180፣ 50፣ 200 እንደዚህ እያለ ነበር ሙስ ያደረገ ነበር። በዚህ የአንድ ወር ጊዜያቶች ውስጥ ደግሞ ያሳለፍኩትን የትሬዲንግ ታይም በሙሉ ጆርናል ሳደርግ ነበረ። ከዛ ኦኬ ገንዘቡን ልክ ብሎ እንዳደረኩ አልተናደድኩም፣ በጣም ደስተኛ ሆንኩት። ምክንያቱም አንድ ወር ኮንሲስተንሲ መሆን ችያለሁ። ከዛ ለአንድ ወር በሙሉ ስሰራቸው የነበሩትን ቪዲዮዎች፣ ጆርናል ሳደርጋቸው የነበሩትን ትሬዶችን በሙሉ ቼክ ማድረግ ጀመርኩ። እንዴት ነው ያደረኩት? ይህን ነገር እንደዚህ ባስተካክለው እንደዚህ መሆን ይችላል። ስለዚህ እዚህ ጋር ይህንን ያጠፋሁት ብሎ ነገሮችን ማስተካከል ጀመርኩ ማለት ነው። ስለዚህ ላስት መንዝ የነበረኝ የትሬዲንግ ጆርኒ ላይ ኮሬክሽን አርግቼ አዲስ ወር ጀመርኩ $25። ይሄ በጣም አንዱ ከላይፌ ውስጥ ተርኒንግ ፖይንት ብዬ ከምጠራቸው ታይሞች ውስጥ አንዱ ነው። በተለይ በትሬዲንግ ኢንዱስትሪ ላይ the first month ሉዝ አርግቻለሁ። the second month $25 አካውንት ጀመርኩ። ከዛ ያችን አካውንት $50 ሳደርሳት 45፣ 70፣ 60፣ 100፣ 50 ከዛ 150 እያለ at the end of the month $500 ደረሰች። ኦኬ ናይስ አልሐምዱሊላህ አልኩ። ያንን $500 ዊዝድሮ አደረኩት። the first time በትሬዲንግ ገንዘብ ሰርቼ ዊዝድሮ አደረኩ። በጣም ደስተኛ ነበርኩ። ምንድነው ምን አረክበት በዛ ገንዘብ? ልክ ዊዝድሮ እንዳደረኩት ያው ፋሚሊ ጋር ዱዓ እንዲደረግ የተወሰነ ነገር ማድረግ አለበት። ሰደቃ አድርጎ ከዛ በኋላ ቀጥታ ሻረተን ነበር የሄድኩት። ምክንያቱም ከዛ በፊት ሻረተን ሆቴል ሄጄ ቀመጥ ነበርና አፎርድ አላረገውማ። ምከፍል የነበረው $300 ለአንድ ማኪያቶ ምናምን ነበረ። 300 ብር ኖ 300 ብር ነበረ። ያ ዶላር እንትሏል። ለአንድ ማኪያቶ 300 ብር ነበር ምከፍል የነበረውና አሁን ግን ሞስ ብር አለኝ። ሄጄ እነዚህ ነገሮች ማድረግ እችላለሁ ብያስብ ሄጄ ጃኩዚ አለ ስቲምና ጃኩዚ ያ እዛ ሄድኩት። the famous jacuzzi ታውቃለች ያቺ እንዴ ከዛ እዛ ገባው።
ከዛ በአጋጣሚ እዛ ቁጭ ብዬ ደግሞ ያገኘኋቸው ሰዎች ነበሩ። ያው ሁለት ጓደኛማቾች ናቸው የሚያወሩት የሚጠሩት ገንዘብ ብቻ እኔ እንደዚህ አይነት ሰው አለ እንደ ኢትዮጵያ ውስጥ እላለሁ። ሚሊዮን ብቻ ነው የሚያወሩት። እኔ እኮ እንደዚህ ያክል 50 ሚሊዮን አስመጥቼ እቃ እንደዚህ አርግቻለሁ። ያ ጓደኛው ይመልስለታል በሚሊዮኖች አበድክ በመሃል ላይ። እኔ ዛኔ የነበረኝ $500 ብቻ ነበር ለፋሚሊ ኦልሞስት የቤት ኪራይ ከፍዬ ምናምን እጄ ላይ $200 ነበረችና ጸጥ ብዬ ነበር ሰማቸው ነበር። ከዛ ማውራት ጀመርኩ ከነሱ ጋር ታወቅን። ከዛ ያው ስንት ዓመት ነው ምናምን ብለው ጠየቁኝ። እንደዚህ ፎሬክስ ትሬዲንግ አደርጋለሁ አልኳቸው። ከዛ አድቫይስ ጠየኳቸው። እስቲ ላይፍ ላይ የሚሰጡኝ አድቫይስ አልኳቸው። ያው በደንብ ኮንሲስተንሲ ለመሆን ሞክር፣ ያው ልጅ ነህ በደንብ በርታ፣ ቢዝነስ ላይ ብዙ ነገሮች አሉ ለመስራት የምታስብ ከሆነ ግን አሁን ባለህበት ስኪሎችን ለማዳበር ሞከር፣ ኮኔክሽኖችን ለማብዛት ሞከር ምናምን ብለው አድቫይስ ሰጡኝ። ያው ዲፕ አልገቡም ልጅም ነኝ ብለው በሰዓቱም ደግሞ ልጅም ነበር ኦልሞስት 20 አይደለም 20 ዓመቴ ነበር። ከዛ አንድ ትልቅ ሞቲቬሽን የወሰድኩት እዛ ነበረ። በሰዓቱም ወደ እንዳልኳችሁ በተደጋጋሚ ወደ ሻራተን እመላለስ ነበርና እማየው መኪና ነበር ሬንጅ ሮቨር፣ ብዙ ጊዜ ፓርክ የሚደረግ ማለት ነው። የዱባይ ፕሌት ነበር ነው ያለው። ስቲል አለውን 27 አሩን ነው የዱባይ ፕሌት ነበር፣ ሁሌ ፓርክ ይደረጋልና እዛ አካባቢ በቃ ሳየው ግሬሱ ይለያል። ይሄ መኪና ማስቆን ማድረግ አለብኝ። ሰው ሸራተን የምትሄድ የነበረው ነገር ምንድነው? ሰዎች ሰርተው እንደሚቀየሩ አንተም ነገ ተስፋ እንዳለ ሳይኖችን ስለምትፈልግ ነው አይደለ? ፕላስ ዛሬ ላይ ከአንተ የተሻለ ህይወት ሊኖሩ የሚችሉ ሰዎች መኖራቸውን የሚኖሩ ሰዎች እንዳሉ ለማየት ነው። ሁለተኛ ደግሞ ነገም አንተ ብትሰራ እንደዚህ አይነት ነገር ይሄ ፖዚቲቭ ሞቲቬሽን የሚሆን ነገር አለ። አንዳንድ ሰው የሚበልጠውን ሰው ሰርክል ላይ ሲያል ኢንስፓየር የሚያደርግ ኢንቫይሮንመንቱ ላይ መገኘት ይፈልጋል። ግን እዚህ ጋር ሌላኛው ጥያቄ የምጠይቅ ነገር ያቺ ቅድም አሁን ኤቭሪቲንግስ ይሄ ሪከርድ ማድረግ ባታረግስ ነው። ለምሳሌ ይሄ የሆነ ሪከርድ እያደረክ የነበረው ነገር አለ አይደለ? የ25,000 እንትኗን $25 እየሰራ እሷን ሪከርድ ባታረግ ኖሮ፣ እንደዚህ አይነት አክሽኖችን ባታረግ ኖሮ፣ እንደ ፋይል ባትይዝ ኖሮ በ$25 የጀመርካትን $500 ያስገባህበት ደረጃ ላይ ምደርስ ይመስል ነበር? አይሲቲ ማርኬቲንግ ዘመኑ የደረሰበትን የተለያዩ አማራጭ ያላቸውን የአልትራ ኤችዲ ኤልኢዲ ስክሪኖችን በማቅረብ ብቻ ሳይሆን የእርስዎን ልዩ ፍላጎት በመረዳትና ስክሪን ላይ የሚተላለፉ መልእክቶችን በመንደፍ ለቢዝነሱ የማይረሳ ትውስታና ለህንፃውም ደግሞ ተጨማሪ ገቢ እንዲያገኙ በማድረግ ኢንቨስትመንቱ ጥሩ ብቻ ሳይሆን በጥሩ ሁኔታ እንደሚከናወን እናረጋግጣለን። ምድርስ አይመስለኝም። ምክንያቱም በስነ ስርዓት አንድ በላይፌ ላይ የተማርኩት ነገር ምንድነው? አንድ ነገር የማይሰራበት የሆነ ሪዝን አለ። ስለዚህ ፎሬክስ ትሬዲንግ ላይ ፕሮፊታብል ያልሆንኩበት ሪዝን ምንድነው? ኮንሲስተንሲ አልነበርኩም፣ ኢሞሽናል ነበርኩም። ኢሞሽናል ደግሞ ስትሆን በስነ ስርዓት ፕላንን ፎሎ አፕ አታረግም። ኢሞሽን ብቻ ድራይቭ ወዳረገ ነው የምትሄደው። ያ ማለት ማርኬቱ እየወጣ ስለሆነ ነው ባይ የምትለው፣ ለምን ባይ እንዳልኩ አታውቅም። ስለዚህ በጣም ትልቁ ስትራግል ሳደርግ የነበረው ያ ፓርት ነበረ። ፕላን አዘጋጅቼ እነዛን ነገሮች የግድ ፎሎ አፕ ማድረግ አለብኝ። ፎሎ አፕ ካላደረግኩ ወደ ቤቴ ነው የሚለው፣ ባንክራፕሲ ይሆናል። ስለዚህ ያንን ነበረ ያሰብኩት። በቃ ይህንን ነገር የግድ መቀየር መቻል አለብኝ። እነዚህ ነገሮች ግን ካሻሻልኩ የተሻለ ቦታ ደርሳለሁ። ካልሆነ ደግሞ የማይሆን ነገር የለም። ፕላን ቢ የሚባል ነገር የለኝም። በፎሬክስ ትሬዲንግ ፕሮፊታብል መሆን አለብኝ ብዬ ነበር ያልኩት እና በሰዓቱ ያ ፕላን ፎሎ አፕ ማድረጌና እነዛን ጆርኒ ሪከርድ ማድረጌ ስቲል አሉ ቪዲዮዎችን አይቻሉ ከሚገርም እና እናስገባቸዋለን እዚህ ላይ ያ ይቻላል። ፌስ ሪቪል ሳናደርግ ነው አይ ቲንክ ነው ይሄ ደስ የሚል ነገር ነው። ምክንያቱም ቅድም በመሀል ላይ በወሬዎቹ መሀል ላይ ስታወራ ሁሉም ሰው የራሱ ኤግዚት እና ኤንትሪ ስትራቴጂ ያለው
በታይሚንግ አለው ዩቲዩብ ላይ ምናምን አይቼ አሁን ቅድም ያልከኝ ማለት ነው የሆኑ ሰው ውጣ ይልሃል ኤግዚት አድርገህ ሊኩዊዴት አድርገህ ውጣ ይልሃል ሌሎቹ ደግሞ ግባ ይለዋል እና ሁሉም ትሬደር የራሱ የሆነ ሳይኮሎጂካል ፕሪፓሬሽን የራሱ የሆነ ኢንትሪ እና ኤግዚት ታይሚንግ ሊኖረው ይገባል ማለት ነው ያ ምክንያቱም ፎሬክስ ትሬዲንግ ጋር ስንመጣ ትሬዲንግን እንደ ቢዝነስ የሚቆጠርበት ሪዝኑ አንዱ ምንድነው የራሱ የሆነ ፕላን እና ስትራቴጂ ሲኖረ ነው ያ ምንድነው አንተ ትሬድ የምታደርግበት የራስ ስትራቴጂ እና ፕላን ሲኖረ ገንዘብን አስገብተህ እንደ ኢንቨስትመንት መቁጠር ትችላለህ ስለዚህ ያንን ኢንቨስትመንት ገንዘብ ምን ያክል ሉዝ ማድረግ እንዳለብህ ምን ያክል ፕሮፊት ከማርኬት ኤክስፔክት እንደምታደርግ ፕላስ ደግሞ ያንተ ስትራቴጂ ምን ያክል ፐርሰንቴጅ ዊኒንግ ሬት አለው የሚለውን ነገር አይደንቲፋይ አድርገህ እንድታወጣ የሚያደርግ እነዛን ፕላኖች ፎሎ አፕ ስታደርግ ነው ስለዚህ በጣም አስፈላጊ ነው ኦኬ አንድ ጥያቄ ልጨምርልህና አይ ቲንክ ብዙ ፎሎወሮች ይኖሩሃል አይደለ በዛሬ ላይ የምታያቸው ትልቅ ስህተቶች ምንድን ናቸው በፎሎወሮች ላይ ስፔሻሊ አካውንታቸውን ብሎክ በሚያደርጉ ፎሎወሮች ላይ ብዙዎቹ ላይ የምመለከተው እኔ ራሴ the same things አድርጋቸው የነበሩ ነገሮች ነበሩ ያ ምንድነው ግሪዲ እና ኢሞሽናል ያ ግሪዲ ኢሞሽናል መሆን ኦቨር ሌቨሬጅ ያ ብዙ ጊዜ ብትማረውም ደጋግመህ የምትሰራው ስህተት ነው አለስ አይደንቲፋይ ካላደረግከው በስተቀር በስነ ስርዓት ሊስት እያደረክ እነዛ ነገሮች ጆርናል እያደረክ እያጠፋ ማትመጣ ከሆነ ሁሌ ይፈጠራል ኢቭን እኔ አሁን ትሬድ እያደረኩ ራሱ ኢሞሽናል መሆንባቸው ታይሞች አሉ እኔ ከለመርኩት የተለየ ሎት ሳይዝ ምከፍት ከሆነ ያ ማለት ሪፒቲሽን ላይ የለመርኳቸው ሎት ሳይዞች አሉ የለመርኳቸው ፕሮፊቶች አሉ ስለዚህ እኔ ከዚህ በፊት አዳፕት ያላደረኩትን ትልቅ ድሮዳውን ሳይ ኢቭን እኔ ኢሞሽናል ሆናለሁ ስለዚህ በተፈጥሮ ኢሞሽናል ማንም ሲሆናል ግን እነዛን ኢሞሽናል ግን ቀስ እያልክ ምን ማድረግ ትችላለህ መቀነስ ትችላለህ ማጥፋት አትችልም ግን መቀነስ ትችላለህ ኮንትሮል ማድረግ ነው ሚኒማይዝ ማድረግ ነው ሚኒማይዝ ማድረግ ትችላለህ ሶ ያ ፕሮፊታብል የሆንክበት ታይም ኮንሲስተንትሊ ቀጠለ ማለት ነው ያ ከዛ መቼ ነው ወደ ዱባይ ሙቭ ያደረገው because እነዚህ ነገሮች እየተፈጠሩ ያሉት እንግዲህ በሾርት ታይም ስፓን because አሁን ስታወራቸው ብዙ ይመስላሉ ግን ትሬዲንግ ከጀመርክ 4 አመትም በላይ አይደለም እስካሁን ሶ መቼ ወደ ዱባይ ሙቭ አደረክ ለምን ወደ ዱባይ ለምን መረጥክ ኦኬ በ19 አመቴ ወደ አዲስ አበባ ሙቭ አደረኩ ወደ ዱባይ ደግሞ ሙቭ ያደረኩት 21 አመቴ ነው 20 አመቴ መጨረሻ አካባቢ ነው ወደ ዱባይ ያ ትሬደር በሆንክ በአመቱ ማለት ነው ያ እሺ በትሬዲንግ ምክንያቱም ልክ the first month እንዳልኳቸው $500 ሜክ ማድረግ ከጀመርኩ በኋላ the second month $700 ሜክ አደረኩ the third month ላይ ደግሞ ኢንክሪዝ እያደረገ መጣ ማለት ነው ፕሮፊት ምክንያቱም ኢንቨስትመንት መጨመር ጀመርኩ $25 አይደለም መጀመሪያ ከፍ አደረኩት $100 $200 $300 $400 እያደረኩ ስመጣው ያንን the same strategy እና the same plan ነው ፎሎ አፕ ማድረገው ስለዚህ እነዛ የኔ ሪስክ ፐርሰንቴጅ ነው የጨመርኩ ስመጣ ፕሮፊት ማርጂንም ያደገ መጣ ማለት ነው ከዛ የሆነ ጊዜ every month $15,000 up to $30,000 withdraw አደረግ ነበር ምክንያቱም በቃ እኔም ሞር ኦብሰስድ እየሆንኩ መጣው ትሬዲንግ ላይ ከዛ ሞር ደግሞ የዛን የነበረው የትሬዲንግ ኮንዲሽን በጣም የሚገርም ነበር እንዳውኑ ቮላታይል አይደለም አይደለ ስቲል ቮላታይል ነው ኦኬ እንዳውኑ ቮላታይል ነው ግን በሰዓቱ አሪፍ ፔሪድ ላይ ነበር ጓደኞቼም ነበሩ በስነ ስርዓት የትሬዲንግ ፕላን ነበር ፎሎ አፕ ማድረግ የነበረው ከዛ እንዳልኳችሁም ደግሞ ኢቭን ኢፍ አንድ ሩል አለኝ ነኝ በጣም ሞር ሃይፕ ሶን በጣም ገንዘብ መስራት ሲጀምር ኢሞሽኔን ማወርድበት ቴክኒክ አለኝ ምንድነው ማድረገው አሁን ለምሳሌ ዛሬ $500 ሜክ ባረግ በጣም ብዙ ብር ነው ነገ ምንድነው ማድረገው $25 ዲፖዚት አደርጋለሁ ከዛ በ$25 ስትራቴጂን ፎሎ አፕ ማድረግ $5 ፕሮፊት ማድረግ $10 ፕሮፊት ማድረግ ምክንያቱም ብዙ ሰዎች የሚያጠፉት ምንድነው the first win trade take ካደረክ በኋላ the next trade ላይ በጣም ሃይፕ ትሆናለህ ስለዚህ ኔክስት የምታስበው ዊን እንደሆነ የምታስበው እና ደግሞ በስነሻ ስትራቴጂን ፎሎ አፕ ታደርጋለህ ከዛ የማይሆን ትሬዶች ላይ የማይሆን ሎስ ሳይዝ ይከፍቱና ሎስ ታደርጋለህ ስለዚህ እኔ በተደጋጋሚ ይሄን ነገር አይቼ ነበር ስለዚህ በጣም ሃይፕ ሲሆን በጣም አሪፍ ዊኒንግ ስትራይክ ላይ ሲሆን ራሴን አወርደዋለሁ ወደ ስሞል ካፒታል ሪስክን ሜንቴን አደርጋለሁ ትክክለኛ ኢሞሽን ላይ ሲሆን በትክክለኛው ካፒታል ላይ እሰራለሁ በእንደዚህ መልኩ አካውንቲንግ እያሳደግኩ መጣሁ ማለት ነው በዛው ራስንም እያስለመድክ መጣ ያ
ራሴ ሞር አዳፕት እያደረኩት መጣው ከዛ አካውንቴን ስኬል እያደረኩ መጣው ዊዝድሮ እያደረኩ ባላንስ ላይ ማስቀመጥ ጀመርኩ ዊዝድሮ እያደረኩ ባላንስ ላይ ማስቀመጥ ጀመርኩ ስለዚህ ባይናንስ አካውንቴ ላይ የነበረኝ ባላንስ እና ትሬዲንግ አካውንቴ ላይ የነበረኝ ባላንስ በጣም ትልቅ ልዩነት አለው ትሬዲንግ አካውንቴ ላይ የነበረኝ ባላንስ በጣም ትንሽ ነው ባይናንስ ላይ የነበረኝ ደግሞ በጣም ብዙ ነው ስለዚህ ሳይኮሎጂካሊ ራሱ አፌክትድ መድረግ አቆምኩ ማለት ነው ለዛ ገንዘብ መስራት ጀመርኩ ከዛ ወደ ዱባይ ለምንድን ነው የማልሄደው I got the money ቅድም ጠይቀኩ ወደ ዱባይ እንምጣ ያ ዋይ ዱባይ ወደ ዱባይ ለምን ነው የማልሄደው አልኩ እሺ ኮንዶሜ ጋር ተማከረ ከነቱም አብረን ነበር ስንሰራ የነበረው ኦኬ ወደ ዱባይ ብንሄድ ያን ያክል ኤክስፔንሲቭ ነው ብለን ማውራት ጀመርን እስኪ ሰርች እናድርግ ስናየው በጣም ትንሽ ብር ነው ምክንያቱም በጣም ውድ ነው አርግቼ ማስበው ከዚህ በፊት ምን አደርግ ነበረ ኤርፖርት ሄጄ እቀመጥ ነበር ምክንያቱም ሰዎች ወደ ኤርፖርት ሲገቡ በቃ እዚህ ኤርፖርት መቼ ነው የምገባው ነበር ምክንያቱም በጣም አንድ ድሪም ከማረጋቸው ነገሮች ውስጥ ምንድነው በፕሌን መሄድ ነው እና ኤርፖርት ፊት ለፊት ሄጄ ቁጭ ብዬ ማኒፌስት አደርግ ነበር እዛ ኤርፖርት ውስጥ ገብቼ ፍላይት ሳደርግ ሰዎች ሻንጤን እዛ ጋር መጥተው ሲሸኙኝ ሰላም ሲሉኝ ሌላ ሰዎች ሲያለቅሱ ምናምን አይ ነበርና በጣም አንድ ትልቅ ድሪም ከማረጋቸው ነገሮች ውስጥ እሱ ነበርና እኔ ምን ብዬ ነው ማስበው ወደ ውጪ መውጣት በጣም ትልቅ ነገር ነው ኤክስፔንሲቭ ነው ብዬ ነው ማስበው ሰርች ሳረጋው በጣም ትንሽ ነው ኦኬ ለምን ነው የማልሄደው ኦኬ ቪዛ ጨረስኩ ትኬት ገዛው ወደ ዱባይ ፍላይት አደረኩ ዱባይ ስመጣ ኮምፕሊትሊ የተለየ ሳይኮሎጂ ነው ያለው የተለየ ሞቲቬሽን ነው ያለው ትንሽነቱ ግን የታየ አካውንት ውስጥ ካለው ብር ነው ወይስ ከፐርሰፕሽን ነው ምኑ ዱባይ ላይፍ ስታይል ያው ኤክስፔንሲቭ ነው ከአዲስ አበባ ከመውጣት በፊት ትንሽ መስሎ የታየ አካውንት ውስጥ ካለው ብር ጋር ወዳደረ ሆነ ወይስ ፐርሲቭ ከምታደርገው ዱባይ እንደዚህ ነው አልበለ ፐርሲቭ ዱባይ በጣም ኤክስፔንሲቭ እንደሆነ ነው የማውቀው ግን በሰዓቱ አሪፍ የሚባል ፖቴንሻል ነበር በኢትዮጵያ በሚሊዮኖች ነበረኝ እዛ አዲስ አበባ ውስጥ ያለው ማለት ነው ስለዚህ ክሪፕቶ ዋሌት ላይ ነበረኝ ማለት ነው እንግዲህ ያሰበዋል የ5000 ቤት ኪራይ አካውንቱ ላይ የሌለው ሰው ማለት ነው አከራዩ ሲደውልለት ቴክስት ሲልክለት የማያነሳ ሰው within a year period millions ነው exactly ደስ ትላለች almost more than $50,000 ደዛ ነበር አካውንቴ ላይ ኢቨን የትሬዲንግ አካውንቴ ላይ ሳልጨምረው ማለት ነው ዋሌቴ ላይ ብቻ ነበረኝ ከዛ ወደ ዱባይ ትራቭል አደረኩ ቀጥታ እዚህ ያለው ሞቲቬሽን ይለያል yeah definitely the luxury cars plus ቢልዲንጎቹ አንዳንድ ወደ ፓልም ሄጄ ነበርና እዚህ ቦታ መስ መኖር አለብኝ ዱባይ መኖር አለብኝ ቢገር ቻሌንጅ ወይ ማለት ነው ምክንያቱም ኢትዮጵያ ውስጥ እያለው በቃ በቀን ውስጥ $500 ከሰራው አሜሪካ ብለህ ነው የምታስበው በቃ ኦቨርኦል ስታስበው አሁን $500 ማለት ምን ያህል ነው በዛ ሰዓት እንግዲህ ወደ 35000 35000 በወር ስራው ኦኬ እዛ ጊዜ ካምፓኒ ኦነር ካምፓኒው ራሱ ጀነሬት ትልቅ ቢዝነስ ባለቤት ነው አዲስ አበባ ላይ ብትሆን በቃ ዳሪዝ ኢነፍ ለኔ ልትል ትችላለህ ኦኬ አሜሪካ ምናምን ብለህ ልታስብ ትችላለህ ሶ ወደ ዱባይ መምጣት ደግሞ ምንድነው መኪና is nothing ታርጋ ሚሊየንስ የሚወጣበት ሀገር ላይ ነው ያለው አው አረኒማ መቼ ህይወቴን ቀየርኳት ትላለህ እንዴ ወደዚህ አካባቢ ከመጣው ባይሆን የተሻለ ሞቲቬሽን ይኖረኛል ብዬ ነው ያሰብኩት ወደዚህ አካባቢ መምጣት አለብኝ ብዬ አሰብኩ ልክ ወደ ኢትዮጵያ ከተመለስኩ በኋላ ፕሮሰስ ጀመርኩ ወደዚህ ለመምጣትና ለመኖር ማለት ነው ከዛ በአንድ ወር ወደዚህ ሙቭ አደረኩ ሶ መጣ ለቫኬሽን ተመለስ ሄድኩ በአንድ ወር ወደዚህ ሙቭ አደረኩ በአንድ ወር ወደ ዱባይ ሙቭ አደረኩ ልክ ወደ ዱባይ ሙቭ ሳደርግ ከያዝኩት አፓርትመንት የቡርጅ ከሊፋ ቪው ነበር እና another level of energy ነበር የሚሰጠኝ ምክንያቱም በፊት የዛኔ ምንም ብር ባልነበረኝ ታይም ላይ የዛኔ ኢቭን 300 ብር ለጂም ባልነበረኝ ታይም ላይ እንደዛም የቤት ኪራይ ቸግሮኝ ብዙ ጊዜ ያልበላውበት ታይም ላይ ተኝቼ ማኒፌስት ሳረጋቸው የነበሩ ላይፎች እየሆኑ መጡ ኦኬ ለካ እንደዚህ ገንዘብ ምሰራ ከሆነ ይሄንን ነው የኔ ሪዋርድ ያለው ስለዚህ ትሬዲንግ ገንዘብ ይሄን ያክል ላይፌን መቀየር ይችላል ይሄንን ላይፍ ስታይል በትሬዲንግ መኖር ይችላል
ቢያሰብኩ ሞር መስራት ጀመርኩ ሙቭ አደረኩ ወደ አፓርትመንት በቃ ስራዬን ጀመርኩ ትሬዲንግ ላይ ሞር ሪስክ ማድረግ ጀመርኩ ከዚህ በፊት ኢትዮጵያ ውስጥ ያለው ሪስክ ማድረግ የነበረው $1500 $1000 per day ማለት ነው ኦኬ $500 ነበር per day ሪስክ ማድረግ የነበረው ልክ ወደ ዱባይ ሙቭ ሳረግ በቀን ውስጥ ወደ 2500 እንደዛውም ደግሞ 1500 ነበረ ስለዚህ ፕሮፊት ማድረገው መርጅኒ ከፍ እያለ መጣ ማለት ነው 4000 5000 2000 ሎስ እንደዛው 1 to 3 ሪዋርድ ሬሽዮ ስለምጠቀም ማለት ነው በዚህ መልኩ ትሬድ ማድረግ ጀመርኩ ከዛ ነገሮች ሁሉ የተቀያየሩ መጡ ድሪምስ አረጋቸው የነበሩት ነገሮች አንዱ ወደ ኡምራ መሄድ ነበረ ኡምራ ሄጅ አደረኩ ይሄ ኡምራ ማድረግ በጣም እኔ ኢቭን ልጅ በነበርኩበት ታይም ላይ መስጊድ ኢቲካፍ የሚባል ያ ኢቲካፍ ላይ ገብቼ ዱዓ አንድ ሳደርጋቸው ከነበሩ ነገሮች ውስጥ አንዱ ወደ ኡምራ መሄድ ነበረ ምክንያቱም ኡምራ መሄድ ገንዘብ ስላለ ብቻ አይደለም የምትሄደው አላህ ራሱ ኢንቫይት ሲያደርግ ነውና ያ ለኔ በጣም ትልቅ ኦፖርቹኒቲ ነበረ እንደዛውም ደግሞ የተለያዩ ኢንቨስትመንቶች ላይ ገንዘቤን ኢንቨስት ማድረግ ጀመርኩ ከዛ የራሴን ድሪም ካር ገዛው ወደ ቪላ ሙቭ አደረኩ ይሄን ሁሉ ነገር ሳደርግ የነበረው ኦልሞስት ወደ ኡምራ ሄድኩት በ21 ዓመቴ ነው የራሴን ድሪም ካር የገዛሁት በ22 ዓመቴ ነው እና አልহামዱሊላህ የሚገርም ሙቭ ነበር ያደረኩት እና ይሄንን ሁሉ ነገሮች ሳይ በጣም በፍጥነት ነው የተከናወኑት እኔ ልክ ፎሬክስ ትሬዲንግ ስጀምር በ24 ዓመት ሰክሰስፉል ለመሆን ነው ኢቭን የዛኔ ዩቲዩብ ምን ብዬ በምሯሯጥበት ታይም ላይ በ24 ዓመት ሰክሰስፉል ለመሆን ነው የምሰራው የነበረው ሎንግ ተርም ፕላን ነበር ያስኩት እና ብዙ ጊዜ ያንተ ፕላን ሳይሆን አላህ Subhanahu Wa Ta'ala ያስቀመጠልህ ፕላን ራሱ ትልቅ ነገር ነው እና ያንን ሁሉ ነገር በ21 ዓመት ነበረ ያው ኤቭሪቲንግ ኢዝ ሊንክ አፕ ነው ከመጀመሪያውም ስጀምር ነው ማለት ነው ኮቪድ ባይመጣ ኖሮ ከስፖርቱ ዓለም አትወጣም ነበር ያ ኦኬ ሶ ወደ አዲስ አበባ ዩኒቨርሲቲ መግባቱ ዩኒቨርሲቲ በታልፍ ኖሮ ወደ አዲስ አበባ መተ እነዛን ስራዎች አትሰራም ነበር የዛን ካምፓኒ ሶሻል ሚዲያ ማኔጅ ለማድረግ አትሄድም ነበር I don't know ቼኖቹ አንዳንዴ ይሁን እኛ ምንድነው ነገ የምንኖርበትን ነገር እናስባለን ግን እንዳልከውም አላህ Subhanahu Wa Ta'ala ነው በዚህ አይደለም በዚህ ሄድ ይላል ያ ኦኬ ሶ እንትን የሚባል ነገር አለ ብዙ ጊዜ አሁን በህይወታቸው ሰክሰስፉል የሆኑ ሰዎች ትልቁ እንትናቸው ብቃታቸው ምን እንደሆነ ታውቃለህ whenever they see opportunity ነው ሲዝ የሚያደርጉት ምክንያቱም አሁን ለምሳሌ ኮሌጅ ወደክ እንደ ሰው ሌላ ነገር ወይ ምናምን ነገር ውስጥ አላረክም you look for another options ያኛው it's a sign ነው ፈጣሪ ነው ሳይኑን የሰጠ አላህ ነው ሳይኑን የሰጠ ወደዛ አድግ ከዛ ኤምኤምዩ ላይ ገባክ ኤስኤምዩ ላይ ገባክ ሶሻል ሚዲያ ማኔጅመንቱ ላይ ገባ እነዛን ሰዎች ያገኛቸው ኢሚዲየትሊ ቁጭ ብሎ ዛው በሰከንድ ውስጥ ትርፍ ሳይሳይ ኮምፕሊትሊ ሰውየው ጋር ለሰራ ይርክበትን ስራ ረሳው you start picturing yourself making profit ከዛ ፎከስ አረግ ፌል አረግ ግን ፌል ስታረግ ኢንዱስትሪው ላይ አይደለም you didn't point your finger ምንድነው አንድ ጣትን ወደዛ ስቆጥር አራቱ ነው አምስቱ ጣቶች ወደ አንተ ናቸው ሶ አንተ እንዲያውም ያረከው ምንድነው አራቱን ጣቶች ወደ አንተ ነው ያስጠቆምከው እኔ ጋር ያለው ችግሩ ብለህ አየክ ከዛ ደግሞ አዲስ አበባ ላይ ሰራ ያንን ነገር ሜክ አረግ አዲስ አበባ ላይ እንግዲህ በወር ያን ያህል ብር 35000 ብር መስራት ማለት በቀን 35000 ነው አይደለ 35000 ብር በቀን መስራት ማለት ትልቅ ነገር ነው that is enough ብላል ቆምክ መጣ ወደዚህ that is another challenge ኦኬ ከዛ ምን ሆነ አዲስ አበባ ላይ ያለ ሪስክ የምታረግ የነበረው ስንት ነው $500 ምናምን አሁን እዚህ መተ 2000 ነው ሪስክን አይ ነው ግን ያው እንደዛውም ደግሞ ሪተርንን አየው every ነገር ብዙ ነገሮች በቃ የተያያዙ ናቸው እና ሁሌም ህይወት ላይ በቃ you just need to be opportunity ይመጣል you need to seize it ያ ማለት እኮ ምንድነው የመጣልን opportunity ሲዛርክ ማለት ውጤታማ ትሆናለህ ማለት አይደል ይሄ ያንተ ነው የተባለልህን እስከምታገኝ ድረስ ትይዛለህ ኦኬ አንደርስታንድ ታረጋለህ ፎልቱ ያንተ ይሁን የምን ይሁን አንተ ብቻ ማድረግ ነው ከዛ የሚሰጡህን ሳይኖችን አንዳንዴ gut feeling የሚባል ነገር አለ ብዙ ውጤታማ ሰዎችን they have this gut feeling ይሄ ነገር አይሆነኝም ይሄ ነገር ይሆነኛል ብሎ የሚያስቡ ሰዎች አሉ እነዛን መከተል ብቻ ነው ግን ምንድነው ብዙ ሰዎች የሚሳሳቱት ነገር አሁን
አዲስ አበባ ላይ ሲሰራ ቻሌንጆችን አይተናል ያ ዱባይ ከመጣ በኋላ ግን for sure ቢዝነስ ኢንደስትሪ ላይ ያለ ሰው ሁሉ እንትን ያደርጋል ሎስ ያደርጋል አይደለ ያ ዱባይ ላይ በጣም ፌል ያደረገበት ትሬድ አለ ዛሬ የቱዌፍ ፕሮፐርቲስ ደንበኞች ሚስ ማድረግ የሌለባችሁን ትልቅ ኦፖርቹኒቲ ሼር እናርጋችሁ አሁን የምገኘው በዳማክ ላጉ 2025 ላይ ዲሊቨርድ የሆነው ኮሚኒቲ ውስጥ ነው እዚህ ኮሚኒቲ ላይ ኢንቨስት ያደረጉ ኢንቨስተሮች ከ50 እስከ 80% ፕሮፊት አግኝተውበታል አሁን ደግሞ በተሻለ መልኩ የሪዞርት ላይፍ ስታይል ያለውን አዲስ ኮሚኒቲ እየገነባ ነው እዚህ ኮሚኒቲ ላይ ባለ 4 እና ባለ 5 መኝታ ቤት ታውን ሃውስ እና ቪላዎች ይገኛሉ አሁን ከረንትሊ ካለው ፕራይስ ጋር በጣም በዝቅተኛ እየተሸጠ ያሉ ቤቶች ናቸው እንደምታዩት ሁሉም ሰው የራሱን ዩኒት ሴኩር ለማድረግ እየተረባረበ ነው የሚገኘው አሁን ኤክስፕሬሽን ኦፍ ኢንትረስት እየተሰበሰበ ነው ገና ይሄ ፕሮጀክት ላንች አልተደረገም ለፐብሊክ ከወጣ ግን ኦብቪየስሊ within 1 ቀን እና 2 ቀን ሶልድ አውት ሆኖ ነው የሚያልቀው ስለዚህ እዚህ ፕሮጀክት ላይ ኤክስፕሬሽን ኦፍ ኢንትረስት ማስገባት የምትፈልጉ ደንበኞቻችን ከታች በምታገኙት ስልክ ደውሉልን የራሳችሁን ዩኒት ሴኩር አድርጉ ያ ዱባይ በነበርኩበት ታይም ላይ ያ በአጋጣሚ ሎስ ስትራይክ ላይ ገባውባቸው ሲዝኖች ነበሩ ያው አንዱም ከባዱም የላይፍ ኢምፓክት እሱ ነበረ ያው ስትራግል ያደረገኝ ምክንያቱም በሰዓቱ ትንሽ ሪስክ አደረኩት ገንዘብ በላይ ነበር ሉስ አድርጌ ነበረው ከዛ ኮምፕሊትሊ ትሬድ አቁምኩ ወደ ራሴ ፎከስ ማድረግ ጀመርኩ ይዛኔ ትንሽ ስትራቴጂ ላይ አንዳንድ ነገሮች ተፈጥሮ ነበር ምክንያቱም ፎሬክስ ትሬዲንግ ስትራቴጂን ፎሎ አፕ ያረክ ትሬድ ስታረግ አንዳንዴ ወርክአውት ማያረግበት ታይም አለ ስትራቴጂ ይዛኔ ዲቴክት አድርገህ ራስ ትሬዲንግ ማቆም አለብህ ፍሪዘር ጋር ነሳን ወደ ኋላ ሪኮሎች ኦኬ እዛ ወደ ኋላ ተመልሼ ምንድነው እኔ ሎስ ስትራይክ ውስጥ ልጋባበት የቻልኩበት ሪዝን ምንድነው ብዬ ባክቴስ ማድረግ ጀመርኩ እነዛ ነገሮች ሞር ፕራክቲስ ባደረኩ ቁጥር ምን እያደረኩ መጣው ኢምፕሩቭ እያደረኩ መጣው ከዛ በኋላ ለ15 ቀን ብሬክ ጀመርኩ ብሬክ አደረኩ ለ15 ቀን ምንም አይነት ትሬድ ለማድረግ ብቻ አናላይዝ ለማድረግና ማርኬቱን ብቻ ለማየት ከዛ ድጋሚ ጀመርኩ ኦልሞስት 1 ዊክ ነው የፈጀብኝ ከዚህ በፊት ሉዝ ያደረኩትን በሎስ ስትራይክ ለመመለስ ማለት ነው ስለዚህ ሎስ ስትራይክ ትሬዲንግ ላይ ኦልሞስት እስካሁን ትሬዲንግ ላይ በነበርኩበት ጊዜ ውስጥ አንድ ትልቅ ሎስ ስትራይክ ውስጥ አጋጥሞኛል ብዬ ማስበው የዛኔ ነው 2024 ጃንዋሪ ላይ ማለት ነው እንደዚህ ነገሮች ደግሞ ብዙ ጊዜ የሚፈጠሩብኝ ብዬ ማስበው ምንድነው ሰደቃ ማድረግ ሳቆም ነው እና ይሄ ምንድነው ብዙ ጊዜ ወደ ኢትዮጵያ ሲሄድ አንድ ለራሴ ቃል የገባሁት ነገር አለ the first ወደ ኢትዮጵያ ሙቭ ያደረኩ ጊዜ የተመለስኩ ጊዜ ባቡል ኸይር ነበር ያልኩት ምክንያቱም አንድ በጣም ከልጅነት ጀምሮ እንደ ድሪም የሚይዘው ነገር ምንድነው ገንዘብ ከያዝኩ ወይም ደግሞ ገንዘብ ከሰራው ሰዎች መርዳት በጣም ነው የሚያስደስተኝ ስለዚህ እዛ ሄጄ ኦልሞስት እኔ የምችለውን ያክል ማድረግ መቻል አለብኝ ብዬ አሰብኩ እዛ ሄድኩ ከዛ አላህ ደግሞ የሚሰጥ ከፍ ያለ ነው ማለት ኦኬ ነገ ሰጥ ይሰጣል ኔክስት ደግሞ ስመለስ መቄዶንያ ሄድኩ ከዛ በኋላም ደግሞ አላህ Subhanahu Wa Ta'ala ሪስኪን ከፍ አደረገው ማለት ነው ያ ማለት ሪስኪ ከፍ አለ ማለት ሪዋርድም እንደዛ ከፍ ይላል ስለዚህ የሆነ ነገር ወደ ኋላ ካለብኝ እቺ ነገር አስቀርቻለሁ ማለት ነው ሰጣለ ስለዚህ በዚህ መልኩ ነበር ሳድርግ የነበረው እኔ አንድ ነገር መናገር የምፈልገው እኔ አንተን ከማግኘቴ በፊት ስለ ትሬዲንግ ያለኝ ፐርሰፕሽን እና አንተ ስታወራ የተረዳሁት ነገር እኔ ትሬዲንግ የሚመስለኝ ምንድነው ልክ ያቺ ግራፍ አለች አይደል ትንሽ መውጣት ስታስብ ትገዛለህ ከዛ ሞረድ ስታ ይወርድ ሲል ኤግዚት ታደርጋለህ ነውና እኔ ይሄ ብሬኒ መሆን አለበት ብዬ አላስብም ነበር አሁን ግን አዶ ነው ከማንኛውም እንትኖች በላይ ብዙ ነገሮች ናቸው ኦኬ እንግዲህ ዓለማችን ላይ የሚፈጠሩ ነገሮችን ሁሉን አናላይዝ ማድረግ አለበት የዛ ኢምፓክት ትሬዱ ላይ ምን ሊሆን እንደሚችል ማወቅ አለበት አክሽን ቴከር መሆን አለበት ኢጎይስቲክ መሆን የለብህም ኤቭሪ ታይም ስትራቴጂህን መቀየር አለበት ኦኬ ኢሞሽንን ኮንትሮል ማድረግ አለበት አሮ ነው እኔ ሌላ እንደዚህ እንድትሆን የሚያደርግ ኢንደስትሪ አለ ብዬ አላስብም I think even ይሄ 2 ሰዓት 3 ሰዓት ቁጭ ብለህ ሰርተህ የምትሰራው አይነት ስራ አይመስለኝም it's like a full dedication ሊኖር ይገባል ወይ ደግሞ በጣም በር ሲኖር ምን ታደርጋለህ you need to have a team
ኦቨርኦል ምንድነው ሁሉንም ኢንዱስትሪዎችን ኦቨርቪው የሚሰራልህ ሰው አለ ኢሞሽንን ኮንትሮል የሚያደርግልህ ሰው አለ ዲሲዥን ሜኪንግን ኮንትሮል የሚያደርግልህ ሰው መሆን አለበት እንጂ ይሄ አጭር ሰዓት ቁጭ ለምትሰራው ስራ አይመስለኝ ያ ግን ወደ ትሬኒንግ ጋር ግን አንዴ ዋንስ አንደርስታንድ ካደረኩ በኋላ ኮምፕሊትሊ የተለየ ሪስፖንድ ነው የምታገኘው ፎር ኤግዛምፕል እኔ ያው ለምሳሌ ኢቭን አሁን ትሬድ ራሱ ከፍቻለሁ የከፈትኩት ትሬድ አይሲቲ ማርኬቲንግ ዘመኑ የደረሰበትን የተለያዩ አማራጭ ያላቸውን የአልትራ ኤችዲ ኤልኢዲ ስክሪኖችን በማቅረብ ብቻ ሳይሆን የእርስዎን ልዩ ፍላጎት በመረዳትና ስክሪን ላይ የሚተላለፉ መልእክቶችን በመንደፍ ለቢዝነሱ የማይረሳ ትውስታና ለህንፃውም ደግሞ ተጨማሪ ገቢ እንዲያገኙ በማድረግ ኢንቨስትመንቱ ጥሩ ብቻ ሳይሆን በጥሩ ሁኔታ እንደሚከናወን እናረጋግጣለን። wait ያ አሁን የከፈትኩት ትሬድ ኦልሞስት $5,000 ፕሮፊት ላይ ነበር ክሎዝ ያደረኩት ይሄ ምንድነው ልክ እዚህ ከመግባቴ በፊት ትሬድ ቴክ አድርግቼ ነበር ከዛ በኋላ ያ ትሬድ ፕሮፊት አገኘው ነው ያልከኝ $5,000 ካምፓኒውን እንስገዋናት ይሄንን ምንድነው ልክ ትሬዲንግ ላይ ዋንስ አንደርስታንድ ካደረክ በኋላ ትልቁ ነገር ምንድነው ሴት ኤንድ ፎርጌት የሚባል ስትራቴጂ አለ ያ ምንድነው ሪስክን ኦሬዲ ተምናል ስለዚህ አንተ የምትፈልገው ሪዋርድ ሬት አለ or ደግሞ ማርኬቱ እዚህ ጋር ሪቨርስ ሊያደርግ ይችላል ብለህ ታስበዋለህ ስለዚህ ማርኬቱን ከገባው በኋላ መጠበቅ ነው እኔ ልክ ወደዚህኛው ፖድካስት ስመጣ ማርኬቱ ፕሮፊት ላይ ነበረ ኤስኤልኤ ብሬክ ኢቭን አደረኩት ማርኬቱ ቴክ ፕሮፊት ይነካ ያ ማለት የግድ ማርኬት ላይ ቁጭ ሞኒተር ማድረግ አይጠበቅብኝም ያን ማርኬት ትሬድ ለማድረግ ስለዚህ ዋንስ ማርኬቱን ቢዝነስ አንደርስታንድ ማድረግ ከቻልክና ቢዝነስ ስትራቴጂን እንዴት አፕላይ ማድረግ የምትችል ከሆነ ኮምፕሊትሊ ኢዚ ነው ግን እንዳልኩ you have to be consistent exactly consistent plus strategy plus mindset ያው ግን በጣም ብሬኒ መሆን አለበት እኔ አንደርስታንድ ያደረኩት ነገር ያቱም እነዚህ ሁሉ ነገሮችን እነዚህ አሁን የጠቀስናቸው ፓራሜትሮችን አለ አይደል እነሱን አንደርስታንድ ለማድረግ አይደል ይሄ ፐርሰናሊቲ ይጠይቃል በጣም ብዙ ነገሮችን ይጠይቃል እኔ እንደዚህ አይመስለኝም ያ ግን አሁን ምንድነው ሳናነሳው ስፔሻሊ አሁን ኢቭን ፈርስት ፓርቱ ላይ ኦሬዲ አናውንስ ስላደረከው ነው ሶ ከ$300 ጀምሮ ወደ $100,000 ለማድረስ ቻሌንጅ ኦሬዲ አናውንስ አድርጓልና ስለሱ እስኪ ሞር ኤክስፕሌን ብታደርግልና እነማን ጆይን ማድረግ ይችላሉ እነሱ ዲቴይል የሆነ ኢንፎርሜሽን ኦኬ ምንድነው በአጋጣሚ የተፈጠረው ስሞል አካውንት ዲፖዚት አድርጌ ስኬል አደርጋለሁና ቁጭ ይሳስብ ለምንድነው ከ$300 አካውንቴን ዲፖዚት አድርጌ $100,000 ስኬል ማለት አድርገው ምክንያቱም ከዛ በፊት ኦልሞስት ከ100 በታች ባሉ አካውንቶች ስኬል ያደረኩ ነበር እስከ $5,000 $10,000 ማለት ነው ግን እንደዚህ ከስሞል አካውንት እንደዚህ 100,000 አሳድጌ አላውቅም ስለዚህ ይሄንን ቻሌንጅ ለምንድነው ለራሴ ማልወስደው ከዛ ዶክመንት ማል አድርገው ያንዳንዱ መሰራትን ነገር ዶክመንት አላደርግም ምክንያቱም በጣም ብዙ ጊዜ ሪኩዌስት ይመጣልኛል በስሞል ካፒታል ነው የምጀምረው እንዴት ነው በፎሬክስ ትሬዲንግ ውስጥ ፕሮፊታብል መሆን ይችላል በስሞል ካፒታል ይሉኛል እኔ $25 ተነስቼ ነው እዚህ አሁን ያለውበት ደረጃ ላይ ደረስኩት ስለዚህ እንዴት በስሞል አካውንት ደግሞ ነው ዲፖዚት አድርጌ አካውንቲን ስኬል አድርጌ $100,000 ደግሞ ማድረስ እንዳለብኝ ለማሳየት አስቤያለሁ ማለት ነው ግን ይሄን ነገር ሳደርገው ቁጥሩን አይደለም ሌላ ሰው ይፈልጋል $100,000 ሰራው ለማለት አይደለም ፈልገው በዚህ ሂደት ውስጥ ማሳለፋቸው ሳይኮሎጂዎች አሉ አካውንቴ ድሮዳውን ላይ ሲሆን ምንድነው ይዛኔ ማድረገው ምክንያቱም ልብ ይመታል ብዙ ነገር ይሆናል ይዛኔ ያጋጠመኝ ነገር ስለሆነ ማለት ነው ስለዚህ ይሄንን ጆርኒ እንዲያዩ ፈልጋለሁ ምን አይነት ዲሲፕሊን መሆን መቻል አለባቸው እና ላይፍ ስታይላቸውን እንዴት ቢቀይሩና ቢያሻሽሉ ነው ይሄን $300 ወደ $100,000 ስኬል ማድረግ የሚችሉት ስለዚህ ይሄን ላይፍ ስታይሉን ለማሳየት ነው ይሄንን ቻሌንጅ ጀመርኩት ማለት ነው ሰው ግን አሁን ይሄንን ቻሌንጅ የሚከተል ሰው they need to do A to Z አንተ የምታደርጋቸው ሁሉንም ነገሮች ማለት ነው እሱን ብሮድካስት አደረግላችሁ ያ ቻሌንጁን ፐርሰናሊ ያሰብኩት ለራሴ ለማድረግ ነው እንደዛውም ከኦዲየንስ ጋርም ደግሞ ማድረጋው ቻሌንጅ አስቤያለሁ ግን ስለዚህ ቻሌንጅ በተመለከተ ሁሉም ነገር አፕዴት ማድረገው የኤክሲ ስናይፐር ቴሌግራም ቻናል ላይ እንደዛውም ደግሞ ሶሻል ሚዲያ ላይ ፖስት አደርጋለሁ ማለት ነው ምክንያቱም በተደጋጋሚ ያየዋቸው ስህተቶች አሉ ማህበረሰቡ ላይ እኔ ትሬስ አደረግ
ግን እነዛ ስህተቶች ግን the same እኔ ሳደርጋቸው የነበሩ ነገሮች ነበሩ እኔ ይዛኔ ቢግነር ትሬደር እና ኢንተርሚዲየት ትሬደር በነበርኩ ጊዜ ዳግም ሳደርጋቸው የነበሩ ነገሮች ናቸው ቅድም ያልኩን $25 አካውንቴን ወደ ብሎ ያደረኩት እንደዛውም $25 አካውንቴን $500 ያደረስኩበት የአንድ ወር ኮንሲስተንሲ ሩል አለኝ ስለዚህ ያንን ኮንሲስተንሲ ሩል አፕላይ አድርጌ ለምን ከ$300 $100,000 ስኪል አላደርገው ማድረግ ይቻላል why not me of course ስለዚህ አድርጌው ማሳያችሁ ይሆናል ማለት ነው ኢንሻአላህ ሰው ሌላ ሁለተኛው ነገር ኢንተርቪው ይኖረናል ማለት ነው የሱን ቻሌንጅ ያው እነሱ ሂት የሚያደርጉ ከሆነ why not yeah so guys I think we need part 2 season 2 ኢንተርቪው ያስፈልገናል so hopefully ወደ season 2 እንመጣለን ይሄውላችሁ we did it ፊቱን ልናየው ነው in mask love guys I don't know okay ናጀብጀብ no way